ሰላም የተወደዳችሁ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬም ይዤላችሁ የቀረብኩት የ8ኛ ክፍል የሲቲዝንሺፕ ምዕራፍ 2 ይሆናል። ስቴት ኤንድ ገቨርንመንት የሚለውን ምዕራፍ በዛሬው እናያለን። አብራችሁኝ እስከ መጨረሻው ቆዩ። ይህንን ምዕራፍ በ7ኛ ክፍል ላይ ስቴት ኤንድ ገቨርንመንት የሚል ምዕራፍ አይታችሁ ወደዚህ መጣችሁት። ስለዚህ እዛ ላይ ስቴት ምንድነው የሚለውን ዲፋይን ተደርጓል። በደንብ እዛ ላይ ተብራርቷል። ስቴት እንዴት ይመሰረታል፣ ዋት አር ዘ ኤሌመንትስ ኦፍ ስቴትስ የሚሉትን መሰረታዊ ሀሳቦች እዛ አይታችኋል። ስለዚህ እነዛን በሀሳባችሁ ይዛችሁ ዛሬ ደግሞ የምናየው ምንድነው ስቴት ስትራክቸር፣ የሀገር አወቃቀር ማለት ነው። ስቴት ስትራክቸር ስንል በመጽሐፋችሁ ላይ ስቴት የሚለውን ሀሳብ የምትይዙት ከሀገር ጋር ነው። እንግዲህ ስቴት የሚለው በገቨርንመንት ተደርጎም ይወሰዳል አንዳንዴ። ስለዚህ በዚህኛው ኮንቴክስት ግን የምንወስደው እንዴት ነው? ሀገር ካንትሪ ከሚለው ተመሳሳይ አድርገን ነው የምንወስደው ማለት ነው። ሶ ዋት ኢዝ ስቴት ስትራክቸር? እንግዲህ የሀገር አወቃቀር ስንል ምን እያልን ነው? ምን ይለናል? ስቴት ስትራክቸር ዘ ስቴት ስትራክቸር ኢዝ ሲምፕሊ ሃው ገቨርኒንግ ፓወር ኢዝ ኦፊሻሊ ገቨርንድ ኦርጋናይዝድ ኤንድ ዲስትሪቢዩትድ ዊዝን ካንትሪ። እንግዲህ የመንግስት የሀገር መዋቅር ማለት በቀላሉ የአስተዳደር ስልጣን በአንድ ሀገር ውስጥ በይፋ የተደራጀበትንና የተከፋፈለበትን መንገድ የሚነግረን ነው ማለት ነው። ምን አለ? የአስተዳደር ስልጣን በይፋ የተደራጀበትንና የተከፋፈለበትን መንገድ የሚነግረን ነው ማለት ነው። እንዴት ነው ስልጣን የተከፋፈለው? በአንድ ሀገር ውስጥ ስልጣን በማዕከላዊ መንግስት ሊቀመጥ ይችላል፣ ወይም ለክልል መንግስታት ስልጣን ሊከፋፈል ይችላል በህገ መንግስት መሰረት፣ ወይም ሉዓላዊ የሆኑ ሀገራት ህብረት ሊመሰርቱ ይችላሉ። ስለዚህ ያንን የሚያስረዳልን ሀሳብ ስቴት ስትራክቸር እንለዋለን ማለት ነው። በቀላሉ እዚህ ጋር ያለችዋን ዲፊኒሽን ነው የምትይዙት። ሃው ገቨርኒንግ ፓወር ኢዝ ኦፊሻሊ ኦርጋናይዝድ ኤንድ ዲስትሪቢዩትድ ዊዝን ኤ ካንትሪ። የአስተዳደር ስልጣን በአንድ ሀገር ውስጥ በይፋ እንዴት ነው የተደራጀው፣ እንዲሁም እንዴት ነው የተከፋፈለበት መንገድን የሚያጠና ነው ማለት ነው፣ የሚነግረን ነው ስቴት ስትራክቸር። ሶ ኢት ዲተርማይንስ ዌዘር ፓወር ኢዝ ሞኖፖላይዝድ። አያችሁ፣ ፓወር ኢዝ ሞኖፖላይዝድ ባይ ኤ ሴንትራል ናሽናል ገቨርንመንት ዜን ዚስ ኢዝ ኮልድ ዩኒተሪ እንለዋለን። እንግዲህ የስልጣን አከፋፈሉ ስልጣን በአንድ ማዕከል ወይም በብሔራዊ መንግስት፣ ይሄ በማዕከላዊ መንግስት ምንለዋል አይደል? በማዕከላዊ መንግስት ብቻ የተማከለ ወይም በዛ ቁጥጥር ስር ብቻ የሆነ ከሆነ እንደነዛ አይነት የስልጣን ክፍፍል ያላቸው ሀገራት ዩኒተሪ ይባላሉ። ወይም ኮንስቲቱሽናሊ ሼርድ ዊዝ ሪጂናል ዩኒት። እንግዲህ በህገ መንግስቱ መሰረት ስልጣን ለታችኛው ክፍል ወይም በእኛ ሀገር ኮንቴክስት ስናየው ሪጅን ብለን የምንለው ማለት ለክልል መንግስታት ስልጣን የሚከፋፈል ደግሞ ከሆነ ያ ፌዴራል ገቨርንመንት ይባላል። አስተውሉ። ሶስተኛው ደግሞ ሪቴንድ ኦልሞስት ኢንታይርሊ ባይ ኢንዲፔንደንት ስቴትስ ሁ ፎርም ሎስ አሊያንስ ከሆነ ደግሞ ራሳቸውን የቻሉ ነጻ ሀገራት ራሳቸውን የቻሉ ሀገራት በህብረት በሚፈጥሩበት ሰዓት ደግሞ ያ ኮንፌዴራል ይባላል ማለት። ስለዚህ እንዴት በአንድ ሀገር ውስጥ ስልጣን ይከፋፈላል? በማዕከላዊ መንግስት ውስጥ ነው ያለው ወይስ በህገ መንግስቱ መሰረት ለታችኛው መዋቅር የተከፋፈለ ነው ወይስ ራሳቸውን የቻሉ ሶቨሬን የሆኑ ሀገራት ህብረት የመሰረቱበት ነው የሚለውን የሚነግረን ስቴት ስትራክቸር ይባላል ማለት ነው። ሶ ዜር አር 3 ታይፕስ ኦፍ ስቴት ስትራክቸር ኢን ዘ ወርልድ ዩኒተሪ፣ ፌዴራል ኤንድ ኮንፌዴራል። በዓለም አቀፍ ደረጃ እንግዲህ የሀገር ውቅርን ስናይ ሀገራት እንዲያተዋቅሩ ስንል በዋናነት በእነዚህ 3ቱ ምድቦች ውስጥ እንከፍላቸዋለን ማለት ነው። መጀመሪያው ዩኒተሪ ምንለው ነው። ዩኒተሪ ስንል አሃዳዊ ማለት ነው። አሃድ ማለት አንድ ማለት ነው አይደል? በግዕዝ አሃዳዊ መንግስት ይባላል። ያ ማለት ስልጣን ያለው የት ነው? ማዕከላዊ መንግስቱ ላይ ነው። በማዕከላዊ መንግስት ቁጥጥር ስር ነው ስልጣን ያለው ማለት ነው። ሁለተኛው ደግሞ ፌዴራል ነው። ያ ደግሞ በህገ መንግስቱ መሰረት ለማዕከላዊ መንግስትም ለክልል መንግስታትም ስልጣን ሲከፋፈል ያ ፌዴራል ገቨርንመንት ይባላል ማለት ነው። ሶስተኛው ኮንፌዴራል ነው። እነዚህ ደግሞ ሶቨሬን የሆኑ ኢንዲፔንደንት የሆኑ ስቴቶች አንድ ላይ ህብረት ሲፈጥሩ ያ ኮንፌዴራል ይባላል ማለት ነው። እያንዳንዱን እናያቸዋለን። ግን በዋናነት አሁን የምናየው ምንድን ነው? እንዴት ነው አንድ ሀገር ስቴት ስትራክቸሯን የምትመርጠው በምን መስፈርት ነው የሚለውን እናያለን። እዚህ ጋር የምናየው ፎርምስ ኦፍ ስቴት ስትራክቸር ሆኖ ክራይቴሪያ ፎር ቹዚንግ ስቴት ስትራክቸር፣ እንዴት ነው አንድ ሀገራት የሀገር አወቃቀራቸውን የሚመርጡበት መስፈርት ምንድን ነው? እሱን ነው የምናየው ማለት ነው። የመጀመሪያው ሶሳይታል ዳይቨርሲቲ ነው። እዚህ ጋር ሶሳይታል ዳይቨርሲቲ በምንልበት ሳለ ላይ እንግዲህ የማህበራዊ ብዝሃነት ማለት ነው። በአንድ ሀገር ውስጥ የተለያዩ ህዝቦች ሊኖር ይችላሉ። የተለያየ ሃይማኖት፣ የተለያየ ባህል፣ የተለያየ ቋንቋ ሊኖር ይችላል። ስለዚህ
እንደዛ አይነት ስብጥር በሚኖርበት ሰዓት ላይ ሀገራት ምን አይነት የአስተዳደር ሁኔታ ያመቸኛል፣ ምን አይነት የሀገር አወቃቀር ያመቸኛል የሚለውን ይመርጣሉ ማለት ነው። ሶሳይታል ዳይቨርሲቲ ለምሳሌ በጣም ብዙ ህዝብ ካለ በዛች ሀገር ውስጥ በጣም ብዙ ህዝብና የተለያየ የባህል ቋንቋ ያለበት ሃይማኖት ያለበት ሀገር ከሆነ ዩኒታሪ ስቴት ስትራክቸር አይመችም ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች በሚኖርበት ሰዓት ላይ ፌዴራል ስቴት ስትራክቸር ተመራጭ ይሆናል ማለት ነው። በደንብ አስተውሉ። እንግዲህ ማህበራዊ ብዝሃነት አንዱ መስፈርት ነው አለን። እንግዲህ እዚህ ውስጥ ማህበራዊ ብዝሃነት አንዱ መስፈርት ሆኖ ሆሞጂኒየስ የሆነ ሶሳይቲ ቢኖር ሉክ ሶሳይታል ዳይቨርሲቲ ያለን ሆሞጂኒየስ ከሆነ ወይም ተመሳሳይ ውስጣዊ የብሔር የቋንቋ ወይም የባህል ልዩነት አናሳ ከሆነ ትንሽ ከሆነ ወይም ተመሳሳይ ከሆነ ሆሞጂኒየስ ማህበረሰቦች ከሆኑ ተመራጩ ምንድን ነው? ዩኒታሪ ስቴት ስትራክቸር ነው ማለት ነው። ለምሳሌ የሆሞጂኒየስ ሶሳይቲ በአብዛኛው እንደ ጃፓን፣ ፈረንሳይ እንደዚህ አነስ ያለ ማህበረሰብ በሃይማኖትም ኦልሞስት ዘሴም የሆኑ ከሆኑ ዩኒታሪ ስቴት ስትራክቸር አመቺ ነው ለዚህ። ሁለተኛው ደግሞ ፌዴራል ስቴት ስትራክቸር አመቺ የሚሆነው ለማን ነው? የክልል ራስ ገዝ አስተዳደር በመጠቀም የቋንቋ የክልል ልዩነቶች እንደዚህ ብዝሃነቱ በጣም የሰፋ ከሆነ እንደነዚህ ከሆኑ ወይም የሃይማኖትም የቋንቋም የተለያዩ ነገሮች ብዝሃነት ካለ እንደነዛ ያሉ ሀገራት ደግሞ የፌዴራል ስቴት ስትራክቸርን ይመርጣሉ ማለት ነው። አንደኛው ሶሳይታል ዳይቨርሲቲ ነው። ሁለተኛውም ጂኦግራፊካል ሳይዝ ነው። ይሄኛውም ሁለተኛው መስፈርት ነው። አንድ ሀገር የምትመርጥበት ስቴት ስትራክቸሯ ምን ይሁን ብላ የምትመርጥበት ጂኦግራፊካል ሳይዝ ነው። ይህ ደግሞ የጂኦግራፊ መጠኑ በጣም ሰፋፊ ሀገራት ሊኖር ይችላሉ። በሰፉ ቁጥር ብዙ ህዝብ ይኖራል ማለት ነው። ስለዚህ ቅድም እንዳልነው ብዙ ህዝብ ሲኖር ደግሞ ፌዴራል ስቴት ስትራክቸር አመቺ ነው ብለናል። ስለዚህ የጂኦግራፊ መጠን በምንልበት ሳ ላይ ማዕከሉ ይሄ በመላው ግዛት ማዕከላዊ መንግስቱ ሁሉንም ቦታዎች ማስተዳደር እችላለሁ ብሎ ካለ የስ ብዙ የመሬት ስፋቱ ወይም ጂኦግራፊካል ሳይዙ አነስ ያለ ከሆነና ማዕከላዊ መንግስቱ ያንን ሁሉ ተቆጣጥሬ ማስተዳደር እችላለሁ ብሎ ካለ የዛን ሰዓት ላይ ዩኒታሪ ስቴት ስትራክቸር ይመርጣል ማለት ነው። አይ ስልጣን በአግባቡ እንዲሰራጭ በማድረግ ውጤታማ አስተዳደር እንዲኖር ለማድረግ ሰፋፊ ሀገራት ደግሞ ምን ያደርጋሉ? ፌዴራል ስቴት ስትራክቸር ይመርጣሉ። ለምሳሌ እንደነ አሜሪካ ያሉት እንደነ ካናዳ፣ እንደ ኢትዮጵያ እነዚህ ሀገራት ህንድን ብንወስድ ናይጄሪያ ብንወስድ እነዚህ ሀገራት በጣም ብዙ ህዝብ የሚኖርባቸውና የግዛት ወሰናቸውም ሰፋፊ በመሆኑ የፌዴራል ስቴት ስትራክቸርን መርጠዋል ማለት ነው። እንግዲህ እዚህ ጋር ኤክሰፕሽናል ኬዝ የምትነሳው በዩኒታሪ ስቴት ስትራክቸር ውስጥ በጣም ሰፊ ግዛትና በጣም ብዙ በቢሊየን የሚቆጠር ህዝብ ኖሯት ዩኒታሪ ስቴት ስትራክቸር የሆነች ቻይና ብቻ ናት። ይቺ ኤክሰፕሽናል ኬዝ ናት፣ ፈተና ላይ ልትመጣ ትችላለች። ስለዚህ ሌሎቹ ግን በብዛታቸውና በመሬት በግዛታቸው ስፋት ፌዴራል ስቴት ስትራክቸርን ይመርጣሉ ማለት ነው። ሌላው አድሚኒስትሬቲቭ ጎል ነው። እዚህ ጋር ደግሞ የአስተዳደራዊ ዓላማ ብለን የምንለው ማለት ነው። እንግዲህ የአስተዳደራዊ ዓላማ ስንል ለምሳሌ አንድ ሀገር በመላ ሀገሪቱ ወጥነት ያለው ቅልጥፍና የተሞላበት ፈጣን ውሳኔ አሰጣጥን በማስቀደም ልክ የስልጣን ግጭትን ማስወገድ አለብኝና ያሉትን አስተዳደራዊ ቅልጥፍናዎች በመጠበቅ መስራት ይችላሉ ብሎ ሲያምኑ ዩኒታሪ ስቴት ስትራክቸርን ይመርጣሉ ማለት ነው። ይመርጣሉ። ሌሎቹ ደግሞ ለተወሰነ አካባቢ ፍላጎቶች ህግጋትና ፖለቲካዎችን ለማበጀት ለመምከር ወይም ቅድሚያ ሊሰጡ ይችላሉ። የፌዴራል ስቴት ስትራክቸር ምንድን ነው? ያ ማለት በግዛታቸው ውስጥ የራሳቸውን አስተዳደር ፈጥረው እንዲመሩ በህጉ መሰረት እንዲመሩ ማድረግ አለብኝ ብሎ ሲያስብ ስልጣን ወደ ታችኛው እርከን ያወርድና ከላይ የፌዴራል መንግስት ሌሎች ደግሞ ስልጣንን በሪጂናል ገቨርንመንቶች ደግሞ ይወስዱና ሊያስተዳድሩ ይችላሉ። በዛ ሰዓት ላይ ፌዴራል ስቴት ስትራክቸርን ሊመርጡ ይችላሉ ማለት ነው። ይሄም ሌላኛው ነው። ሂስቶሪካል ኦሪጂንም ሊኖር ይችላል። እዚህ ጋር ታሪካዊ ሂደትንም መታየት አለ። ታሪካዊ አመጣጡ ምን ይመስላል? ለምሳሌ ብዙውን ጊዜ ጠንካራና ነጠላ ማዕከላዊ መንግስት ነው እዛ ስር ለዘመናት የመጡ ከሆኑ ወይም ከቀኝ አስተዳደር ጋር የተመሰረተ ከሆነ ዩኒታሪ ስቴት ስትራክቸር ሆኖ ነው የዘለቁት አብዛኞቹ ማለት ነው። ሌሎቹ ደግሞ ብሔራዊ ልክ እንደዚህ ብዙውን ጊዜ ቀደም ሲል ነፃ የነበሩ ግዛቶች የሆኑ ለምሳሌ እንደና አሜሪካን ስናይ 55 ስቴቶች አሉ። እነዛ ስቴቶች ራሳቸውን የቻሉ ግዛቶች ነበሩ በፊት። ስለዚህ ታሪካዊ ሂደታቸው ሂስቶሪካል ኦሪጂናቸውን ስናይ ራሳቸውን ኢንዲፔንደንት ስቴት ናቸው። እነዛ አንድ ሆኖ ነው አሁን ዩናይትድ ስቴትስ ኦፍ አሜሪካ ያሉ። ስለዚህ እንደዚህ በሚሆንበት ሳል ላይ ደግሞ ምን ይሆናል? ፌዴራል ስቴት ስትራክቸርን ሊመርጡ ይችላሉ ማለት ነው። መጀመሪያ ኢንዲፔንደንት ሆኖ አሁን ላይ ደግሞ ህብረት የፈጠሩ ሀገራት ፌዴራል ሊሆኑ ይችላሉ። ይህም ሌላኛው ነው።
ዲዛይር ፎር አውቶኖመስ ይሄኛውም ደግሞ የራስ ገዝ አስተዳደር ፍላጎት ካለ ማለት ነው። ያ ማለት ለምሳሌ በኢትዮጵያ ውስጥ ስናይ ክልሎች የራሳችንን ማስተዳደር አለብን ብለው ይነሳሉ አይደል? የተለያዩ የክልል ጥያቄዎች ይነሳሉ። በዚህ ሰዓት ላይም ፌዴራል ስቴት ስትራክቸር ተመራጭ ነው። ፌዴራል ስቴት ስትራክቸር ተመራጭ ነው ማለት ነው። ሌሎቹ ደግሞ አይ ብሔራዊ አንድነትን ነው ማስቀደም ያለብን፣ የስ ብሔራዊ አንድነትን እና ማዕከላዊ መንግስትነትን የበላይነትን ማጉላት አለብን ብለው ሲያስቡ ደግሞ ያ ዩኒታሪ ስቴት ስትራክቸርን እንዲመርጡ ያስችላቸዋል ማለት ነው። ስለዚህ እነዚህ አምስቱ ቤዚክ ክራይቴሪያዎች ናቸው። ሌሎቹም ለምሳሌ ከኮስት ኢፌክቲቭነስ አንጻር አንዳንዶቹ ኤክስፔንሲቭ ሊሆኑ ይችላሉ። ለምሳሌ ፌዴራል ስቴት ስትራክቸር ከዩኒታሪ አንጻር በጣም ወጪው የበዛ ነው። የስ ምክንያቱም ሁሉም የክልል መንግስታት የራሳቸውን ተቋማት መመስረት ስላለባቸው ማለት ነው። ዩኒታሪ ሲሆን ግን ከማዕከላዊ መንግስት ትእዛዝ ይተላልፋል፣ ተፈጻሚ ይሆናል። ስለዚህ ሞር ኮስት ኢፌክቲቭ የሆነ ዩኒታሪ ነው ማለት ነው። እነዚህ ሁሉ ክራይቴሪያ ውስጥ ይገባሉ ማለት ነው። ይሄ እንዴት እንመርጣለን የሚለው ነው። ሶ ቤዝድ ኦን ዚስ በሶስት ከፍለን እናያለን ስቴት ስትራክቸርን። የመጀመሪያው ዩኒታሪ ስቴት ስትራክቸር የምንለው ነው። ዩኒታሪ ስቴት ስትራክቸር አሃዳዊ ብለናል። አሃድ አንድ ነው። ስለዚህ ከአንድ ማዕከላዊ መንግስት ስልጣን ወደ ታች ሲወርድ ማለት ነው ዩኒታሪ ስቴት ስትራክቸር የምንለው። ሶ እዚህ ላይ በእንዴት ነው ያስቀምጥኩላችሁ? በዋና ዋና ርዕሶች ነው ከፋፍያ ያስቀመጥ ለጥናት በጣም የሚመቸው ይሄ ስለሆነ ማለት ነው። ዩኒታሪ ስቴት ስትራክቸር ላይ ፓወር ኮንሴንትሬሽኑን በምናይበት ሰዓት ላይ ዩኒታሪ ስቴት ስትራክቸር አህዳዊ የሀገር አወቃቀር ማለት ነው። ፓወር ኮንሴንትሬሽኑን በምናይበት ሰዓት ላይ ወይም የስልጣን ክምችቱን ስናይ ፈተና ላይ በዚህ መልኩ ስለሚጠይቁ ነው። ፓወር ኮንሴንትሬሽኑ እንዴት ነው የሆነው? የስ በሴንትራላይዝድ ነው ዲሴንትራላይዝድ ነው እያለ ይጠይቃቸዋል። ስለዚህ ሴንትራላይዝድ ፓወር ኮንሴንትሬሽን ወይም ኮንሴንትሬትድ አት ሴንተር ከሆነ ፓወሩ ያ ዩኒታሪ ስቴት ስትራክቸር ማለት ነው። ሶ ፓወር ኮንሴንትሬሽኑን በምናይበት ሰዓት ላይ ዋን ሴንትራል ቦስ ነው ያለው። ያ ማለት ምንድን ነው? አንድ ማዕከላዊ አለቃ ወይም አንድ ማዕከላዊ መንግስት ነው ያለው። ገቨርንመንት ማለት እንችላለን ማለት ነው። ስለዚህ ዋን ሴንትራል ገቨርንመንት አለ የት ዩኒታሪ ስቴት ስትራክቸር ላይ ዋና ዋናው ነገሩን ብቻ መያዝ ይችላላችሁ እናንተ ሲጠይቃችሁ በዛ መልክ ስለሆነ ማለት ነው። ሶ ምን ማለት ነው እዚህ ጋር ኦል ፖለቲካል ፓወር እንግዲህ ይሄ ብራንችስ ኦፍ ገቨርንመንት ብለን የምንላቸው አለ አይደል? ሶስቱ የመንግስት ቅርንጫፎች የምንላቸው ማለት ነው። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ። ስለዚህ እነዚህ ሶስቱ ኦል ፖለቲካል ፓወርስ ኤክስኪዩቲቭ፣ ሌጅስሌቲቭ ኤንድ ጁዲሻል ኦር ጁዲሻሪ አር ኮንሴንትሬትድ አዝ ሴንተር። ሉክ አያችሁ፣ ህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚው በማዕከላዊ ወይም በብሔራዊ መንግስት ውስጥ ያለ ነው ማለት ነው። እዛ ነው ያለው እንጂ እታችኛውም ለህግ አውጪ ለክልል ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ብሎ ክልሎች የራሳቸው መመስረት አይችሉም ማለት ነው። ሁሉም ነገር ያለው የት ነው? እዚሁ በማዕከላዊ መንግስት ውስጥ ብቻ ነው ማለት ነው። ይሄ አንደኛው ነው ፓወር ኮንሴንትሬሽን ስንላይ። ሁለተኛው ኖ ቨርቲካል ሼሪንግ። ይሄ ደግሞ ልክ ወደ ታች ቨርቲካል ስንል ምንድን ነው? ከላይ ወደ ታች ማለለ ከላይ ወደ ታች የስልጣን ክፍፍል የለም እዚህ ጋር ማለት ነው። ሶ ከላይ ወደ ታች የሚጋራ የስልጣን ክፍፍል የለም። እንግዲህ there is no constitutional division of power between the central government and its regional subunit። ምን እያለ ነው? በማዕከላዊ መንግስትና በክልል ንዑስ ክፍሎች መካከል የህገ መንግስት የስልጣን ክፍፍል የለም ማለት ነው። ህገ መንግስቱ ለክልል ስልጣን መሰጠት አለበት ብሎ አይልም። ቤት በዩኒታሪ ስቴት ስትራክቸር ላይ። ስለዚህ ፓወር ኮንሴንትሬትድ የሆኑ የት ነው? በማዕከላዊ መንግስት ውስጥ ነው ማለት ነው። ኖ ቨርቲካል ሼሪንግ። አስተውሉ፣ ሆሪዞንታል እና ቨርቲካል የሚሉት ቃሎች ፈተና ላይ ይኖራሉ። ስለዚህ there is no vertical power sharing የት ዩኒታሪ ስቴት ስትራክቸር ላይ ማለት ነው። ፓወር ኮንሰንትሬሽኑ ስና ይሄ ነው። ሁለተኛው ሎካል አውቶሪቲ ያላቸው ምንድን ነው? ስልጣን ያላቸው ምንድን ነው? ይሄ የአካባቢ ስልጣንን በምን የአካባቢ ስልጣን ስንል ለምሳሌ በእኛ ሀገር ላይ ሪጅናል ማለት እንችላለን። ሶ ይሄ የመጀመሪያው ምንድን ነው የሚለን? ዴሊጌትድ ፓወር አለ። ሶ ዴሊጌትድ ፓወር ይሄ የተወከለ ስልጣን ማለት ያ ማለት ሎካል ገቨርንመንት እንግዲህ ሎካል ገቨርንመንት ስንል ሉክ ሪጅንስ ለእኛ ክልሎች ማለት ነው አይደለ? ፕሮቪንስስ የሚለው እንደነ አውስትራሊያ ያሉ ሀገራት ከማዕከላዊ መንግስት ያሉት ሌሎቹ ፕሮቪንስ ነው የሚባሉት ለእነ አውስትራሊያ ምናምን ማለት ነው። እንደነዚህ አይነት ፕሮቪንስ፣ ለእኛ ግን ሪጅን ነው ምንለው። ስለዚህ ሎካል ገቨርንመንት ስንል እነዚህን እያልን ነው ክልሎች ማለት ነው። ሶ ዴሊጌትድ ፓወር ሎካል ገቨርንመንትስ ኦር ሪጅን ኦፍ ፕሮቪንስስ ኦንሊ ሪሲቭ ፓወር ስሩ ዴሊጌሽን። አያችሁ። ስለዚህ እነዚህ ይህ የአካባቢ መንግስታት ወይም ክልሎች ወይም ግዛቶች ያልናቸው ማለት ነው ስልጣን የሚያገኙት በማዕከላዊ መንግስት በውክልና ብቻ ነው ማለት ነው። ስለዚህ ማዕከላዊ መንግስቱ ሲወክላቸው ነው እንጂ በራሳቸው የራሳቸው ህዝብ መርጧቸው ስልጣን ላይ አይወጡም ማለት ነው።
በሴንትራል ዩኒተሪ ስቴት ስትራክቸር ላይ አንዱ ይሄ ነው። ስለዚህ ዴሊጌትድ ፓወር ነው የሚኖረው እንጂ ዳይሬክትሊ ኢሌክት የተደረገ በክልል ውስጥ የሚኖሩ ህዝቦች የራሳቸውን መሪ መርጠው ወደ ስልጣን አያወጡትም። የማዕከላዊ መንግስቱ ሾሞ ሚልከው ነው ያለው ማለት ነው። ስለዚህ የተወከለ ስልጣን ነው ያለው። ሁለተኛው ሴንትራል ዊል ነው። እንግዲህ ይህ የዩኒተሪ ስቴት ስትራክቸር ላይ እዚህ ጋር ዴሊጌትድ ፓወር ብለናል፣ የተወከለ ስልጣን ነው ብለናል። ይህም የሚሆነው ደግሞ በማዕከላዊ መንግስት ፍቃድ ብቻ ነው ማለት ነው። ስለዚህ የማዕከላዊ መንግስቱ ፍቃድ እያለን ነው። ሶ ዚስ ዴሊጌሽን ኢዝ ቤዝድ ኦን ዘ ዊል ኦፍ ሴንትራል ስቴትስ ኖት ኦን ኮንስቲቱሽናል ሎ። አያችሁ እንግዲህ እዚህ ጋር ለክልሎች ማዕከላዊ መንግስቱ ወክሎ ይሾማል አለን አደለ? ይህም ሹመት የሚሆነው በህዝብ ፍላጎት ሳይሆን በማን ነው? በማዕከላዊ መንግስት ፍላጎት ብቻ ነው። ሲፈልግ ይህ ማዕከላዊ መንግስት ሊሽር ይችላል ማለት ነው። ያን ስልጣን ሊሾምም ሊሽርም ይችላል። ስለዚህ ኤቭሪቲንግ ቁጥጥር ስር ነው፣ በማዕከል ሴንትራል ገቨርንመንት ቁጥጥር ስር ነው ማለት ነው። ይሄ ሁለተኛው መገለጫዎቹ ናቸው፣ ፓወር ኮንሴንትሬሽን፣ ሎካል አውቶሪቲ። ሶስተኛው ስትራክቸርና ዩዜጁን ስናይ የዩኒተሪ ስቴት ስትራክቸር አወቃቀሩንና አጠቃቀሙን በምናይበት ሳ ላይ ደግሞ ምን ይመስላል የሚለውን እኔ ሉክ ስትራክቸር ኤንድ ዩዜጅ ዘ ፈርስት ኦን ኢዝ ሆሪዞንታል ሴፓሬሽን አሎድ። ቅድምን ብለናል ኖ ቨርቲካል ሼሪንግ ብለናል አደለ? ሆሪዞንታል ሴፓሬሽን አሎድ። ሶ ዘ ሴንትራል ገቨርንመንት ኢትሰልፍ ሜይ ስቲል ሃቭ ዘ ስታንዳርድ ሴፓሬሽን ኦፍ ፓወር ኤክስኪዩቲቭ፣ ሌጊስሌቲቭ ጁዲሻል ዊዚን ኢትስ ኦን ስትራክቸር። ምን እያለን ነው እንግዲህ? ከላይ ወደ ታች የስልጣን ክፍፍል አይፈቀድም ብለናል። አሁን ግን አግድም ክፍፍልን ይፈቅዳል ማለት ነው። ምን እያለን ነው እዚህ ጋር? ማዕከላዊ መንግስት ሴንትራል ገቨርንመንት ማዕከላዊ መንግስት በራሱ አወቃቀር ውስጥ መደበኛ የስልጣን ክፍፍል፣ እነዚህ ሶስቱ የስልጣን ክፍፍል ብንላቸው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ማለት ነው። ስለዚህ ማዕከላዊ መንግስቱ በራሱ አወቃቀር ውስጥ እንኳን መደበኛውን የስልጣን ክፍፍል ምን ሊሆን ይችላል? ሊኖረው ይችላል ማለት ነው በራሱ ውስጥ። ምክንያቱም ሴንትራል ገቨርንመንት ምን አለው? ብራንች ኦፍ ገቨርንመንት፣ እነዚህ ሶስቱ ነገሮች አሉት አይደል? ሆሪዞንታሊ ነው እነዚህ የሚሆኑት እንጂ ለምሳሌ ክልሎችም አንዱ ክልል እነዚህ ሶስቱ ነገሮች ይኖሩታል አይደለ? ኤክስኪዩቲቭ፣ ሌጊስሌቲቭ እና ጁዲሻል። ይሄ የሚኖረው እነዚህ ሶስቱ የስልጣን ክፍሎች የሚኖረው በሴንትራል ገቨርንመንቱ ላይ ነው ማለት ነው። ሴንትራል ገቨርንመንቱ ላይ እነዚህ ሶስቱ የስልጣን ክፍሎች ይኖራሉ። ህግ አስፈጻሚ ይኖራል፣ ህግ ተርጓሚ ይኖራል፣ ህግ አውጪ ይኖራል። ስለዚህ ሆሪዞንታል ፓወር ሴፓሬሽን ይኖራል ማለት ነው። ማዕከላዊ መንግስቱ በራሱ አወቃቀር ውስጥ እነዚህ መደበኛ የስልጣን ክፍፍሎች ሊኖሩት ይችላሉ። ቨርቲካል ፓወር ሴፓሬሽን ግን የለም። ከላይ ወደ ታች የሚሰጥ የለም። ያ ማለት ከላይ የፌዴራል መንግስት ኖሮ እታች ክልሎች የራሳቸው የሆነ ኤክስኪዩቲቭ፣ ሌጊስሌቲቭ፣ ጁዲሻል ብሎ ነገር የለም በዩኒተሪ ስቴት ስትራክቸር ማለት ነው። ኦኬ ሌላኛው ስትራክቸር ኤንድ ዩዜጁን በምናይበት ሳ ላይ ሶሳይታል ፕሪፈረንስ። እንግዲህ እነማን ናቸው ይህንን የሀገር አወቃቀር የሚመርጡት ብለን በምንልበት ሳ ላይ እነማን ናቸው? ካንትሪስ ዊዝ ሞር ሆሞጂኒየስ ሶሳይቲ ሌስ ኢንተርናል ዳይቨርሲቲ ኦፍን ፕሪፈር ዚስ ስትራክቸር። እንግዲህ ምን አይነት የህብረተሰቡን ምርጫ በምናይበት ሳ ላይ ምን አይነት ህብረተሰቦች ናቸው ይህንን የሚመርጡት ስንል ውስጣዊ ብዝሃነት የሌላቸው በአብዛኛው ተመሳሳይ የሆኑ ማለት ነው። ተመሳሳይ ማህበረሰብ ያላቸው ሀገራት ይህንን ይመርጣሉ ማለት ነው። ስለዚህ ዩኒተሪ ስቴት ስትራክቸር ፕሪፈርድ የሆነው በማን ነው በምንልበት ሳ ላይ ሆሞጂኒየስ ሶሳይቲ ብለን የምንመልሰው። እነዚህ ቃላት ፈተና ላይ በብዛት ይጠቅሟቸዋል። ሆሞጂኒየስ፣ ሆሞ ማለት ዘሴም ማለት ነው አይደለ? ስለዚህ ሆሞጂኒየስ ሶሳይቲ ተመሳሳይ ማህበረሰብ በሃይማኖት ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በባህል ሊሆን ይችላል። ተመሳሳይ የሆኑ ማህበረሰቦች ይህንን ዩኒተሪ ስቴት ስትራክቸር ቢመረጡ ተመራጭ ነው። ተመራጭ የሚሆነውም ሆሞጂኒየስ ለሆኑ ሶሳይቲዎች ናቸው ማለት ነው። ኦኬ ሌላኛው ሃይ ዩዜጅ አለው ዩኒተሪ ስቴት ስትራክቸር በዓለም አቀፍ ደረጃ በአብዛኛው ከሁሉም ከሶስቱም ስቴት ስትራክቸሮች ውስጥ በብዛት ሀገራት መርጠውት ያለው የትኛው ነው? ይሄ ዩኒተሪ ስቴት ስትራክቸር ነው። ለምሳሌ በዩኤን ውስጥ በተባበሩ መንግስታት ድርጅት ውስጥ ተመዝግበው የሚገኙ 193 ምን አሉ ሀገራት አሉ፣ ኢትዮጵያን ጨምሮ ማለት ነው። ከነዚህ 193 ሀገራት ውስጥ 165 የሚሆኑት ዩኒተሪ ስቴት ስትራክቸር ነው። የሀገር አወቃቀራቸው ዩኒተሪ ነው ማለት ነው።
ስለዚህ ዓለም ላይ በብዛት ጥቅም ላይ የዋለው የሀገር አወቃቀር የትኛው ነው? ዩኒታሪ ስቴት ስትራክቸር ነው። ወደ 27 ኦር 28 ሀገራት ናቸው በፌዴራል ስቴት ስትራክቸር ውስጥ ያለው። ኮንፌዴራል በጣም ጥቂት ነው፣ በጣም ትንሽ ብለን የምናስብ በጣት የሚቆጠር ነው ኮንፌዴራል ስቴት ስትራክቸር ያለው ማለት ነው። ይሄ ሲጀምርም ኮንፌዴራል ስቴት ስትራክቸር እንደ የሀገር አወቃቀር ስርዓት አድርገን መግለጽ አለብን የለብንም የሚለው ራሱ በጣም ያምታታ ነውና እስካሁንም በዚህ ይነጋገሩበታል። የስ አንድ ሀገር የምትመራበት ኮንፌዴራል ስቴት ስትራክቸር ተብሎ የምትመራ ሀገር የለችም በራሷ በሀገሯ ላይ ማለት ነው። ዩኒተሪ እና ፌዴራል ብለን ነው የምንለው። ይሄ ግን ኮንፌዴራል ግን ህብረት ስለሆነ በዛ ህብረት ውስጥ ለጋራ ጥቅም ብለው ያቋቋሙት ህብረት ነው እንጂ አንድ ሀገር ራሷን ለመምራት ብላ ያዋቀረችው የሀገር መዋቅር አይደለም ማለት ነው ኮንፌዴራል። አብዛኛው ዓለም ላይ ተመራጭ ወይም በብዛት ጥቅም ላይ የዋለው የትኛው ነው? ዩኒተሪ ስቴት ስትራክቸር። ኤግዛምፕል እንግዲህ በዓለም አቀፍ ደረጃ ዩኒተሪ ስቴት ስትራክቸር የሚጠቀሙ ሀገራት ስንል እነ ፈረንሳይ፣ ጃፓን፣ ቻይና። እዚች ጋር ቻይናን በደንብ አስተውሉ። ዩኒተሪ ስቴት ስትራክቸር ሆሞጂኔስ ሶሳይቲ ወይም በጂኦግራፊካሊም ትንሽ በህዝብ መጠንም ትንሽ ያላቸው ሀገራት ተመራጭ ነው ብንልም ቻይና እንግዲህ በዓለማችን ከፍተኛ የህዝብ ብዛት ያላት አንደኛው ሀገር ናት አይደለ? አንደኛ ሀገር ሆና በህዝብ ብዛት ከፍተኛ ኖሯት ግን ዩኒተሪ የምትጠቀመው ብቸኛው እችኛዋ ቻይና ናት ማለት ነው። ፍራንስ፣ ጃፓን፣ ቻይና፣ ዩናይትድ ኪንግደም፣ እንግሊዝ ኤንድ ኬንያ እነዚህን መጥቀስ ይቻላል ማለት ነው። ምሳሌ አንድ ይጠይቃሉ ሚኒስትሪ ላይ በብዛት ካልሆነም ደግሞ ፊቸሮቹን መገለጫዎቹ ምንድን ናቸው ዩኒተሪ ስቴት ስትራክቸር ብለው ይጠይቋቸዋል ማለት ነው። የመጀመሪያው ዩኒተሪ ስቴት ስትራክቸር እነዚህን ፖይንቶች አየን። ሁለተኛው በዩኒተሪ ስቴት ስትራክቸር ውስጥ ባህሪያቶቹ ምንድን ናቸው? ካራክተሪስቲክስ ኦፍ ዩኒተሪ ስቴት ስትራክቸር። እዚህ ጋር እንግዲህ ለጥናት ያመቻችኋል ብዬ ነው በዚህ መልኩ ያዘጋጀቡላችሁ። ምን እያልን ነው? አህዳዊ ስርዓት ወይም አህዳዊ የሀገር አወቃቀር ምን ባህሪያቶች አሉት? የስ እንግዲህ እነዚህን በምናይበት ሰዓት ላይ የመጀመሪያው ሶቨርኒቲ ኤንድ አውቶሪቲ ይላል። ሶቨርኒቲ ሉዓላዊነት ማለት ነው። አውቶሪቲ ስልጣን ነው። ስለዚህ ሉዓላዊነትና ስልጣንን በምናይበት ሰዓት ላይ አንደኛው ሲንግል ሶርስ ኦፍ ፓወር ነው ያለው ብለናል። ፓወር የት ነው ያለው? ሴንትራል ገቨርንመንት ውስጥ ነው። ዴር ኢዝ ሲንግል ሶርስ ኦፍ ፓወር። ያ የሲንግል ሶርስ ኦፍ ፓወር ማለት ነው ሴንትራል ገቨርንመንት ነው ማለት ነው። ነጠላ የስልጣን ምንጭ ነው። ነጠላ ነው ወይም ይሄ ሁለት አይደለም፣ የፌዴራልም የክልልም ብለን በህገ መንግስት የተገለጸ የፌዴራልና የስልጣን የፌዴራልና የማነው የታችኛው ክፍል ወይም የክልል ማለት እንችላለን ስልጣን ክፍፍል የለም ብለናል። ስለዚህ ሁሉ ነገር ያለው ከላይ ነው ከሴንትራል ገቨርንመንት ማለት ነው። ስለዚህ አንደኛው ሶቨርኒቲና አውቶሪቲን ስናይ ካራክተሪስቲክሱ ምንድን ነው? የመገለጫው ምንድን ነው? አንድ የስልጣን ክምችት ያለው በማዕከላዊ መንግስት ነው ማለት ነው። ይሄን አንድ እንይዛለን። ሁለተኛው ሌጋል ሱፐርማሲውን በምናይበት ሰዓት ላይ ህጋዊ የበላይ ማን ነው? ህጋዊ የበላይነት ማለት ነው ይሄ ማለት። ስለዚህ ህጋዊ የበላዩ ማን ነው? ዘ ሴንትራል ኢዝ ሌጋሊ ሱፕሪም ኦቨር ኦል ሪጂናል ኤንድ ሎካል ቴሪቶሪስ ሆልዲንግ አንሪስትሪክትድ ፓወር። እንግዲህ በሁሉም ክልላዊ እና አካባቢያዊ ግዛቶች ላይ ህጋዊ የበላይነት ያለው ወይም ያልተገደበ ስልጣንን የያዘው ማን ነው? የማዕከላዊ መንግስቱ ነው ማለት ነው። ማዕከላዊ መንግስቱ ነው። ይሄን እንዳትረሱ። ስለዚህ which one of the following is characteristics of unitary state structure ሲሏችሁ ሲንግል ሶርስ ኦፍ ፓወር አለ፣ ሴንትራላይዝድ ነው፣ ሌጋል ሱፐርማሲ ብለን እንመልሳለን ማለት ነው። እነዚህን እናንተ በደንብ ታጠኗቸዋላችሁ። ሌላኛው ካራክተሪስቲክሱ ሳብ ዩኒት ስታተስ ይለናል። እንግዲህ ቅድም እንዳልነው ዋናው ሴንትራል ገቨርንመንት አለ ብለናል። ሌሎች ደግሞ ሳብኦርዲኔት ሌጊስሌቸሮች ሊኖሩ ይችላሉ። ሳብ ዩኒት ስታተስ በሚልበት ሳለ ምን እያለ ነው? ማን ነው የንዑስ ክፍሎች ሁኔታን ነው እዚህ ጋር ያለው። ንዑስ ክፍሎች ያልናቸው ያው ሪጅን ፕሮቪንስ ብለን ያልናቸው ማለት ነው። ስለዚህ እነሱ ምንድን ነው ያላቸው በምንልበት ሳለ ላይ የበታች ህግ አውጪ አካላት ሊኖሩ ይችላሉ፣ ሳብኦርዲኔት ሌጊስሌቸሮች። ያ ማለት ሌጊስሌቲቭ ቦዲስ ሎ ሜኪንግ ግሩፕ ማለት ነው። ሌጊስሌቲቭ ስንል ህግ የሚያወጡ ማለት ነው። ለምሳሌ በኢትዮጵያ ሌጊስሌቲቭ ቦዲ የምንለው ፓርላማ ነው ህግ የሚያወጣው። ሌጊስሌቲቭ ቦዲስ ኦር ሎ ሜኪንግ ግሩፕስ ኦፍ ኦል ሳብ ዩኒትስ አር ሳብኦርዲኔት ናቸው። የስ ምን እያለን ነው እንግዲህ የሁሉም ንዑስ ክፍሎች የህግ አውጪ አካላት አላቸው። እነዚህ ህግ አውጪ ቡድኖች ግን የስ ለማዕከላዊው መንግስት ህግ አውጪ አካል የበታች ሆነው የስ ከማዕከላዊ መንግስት ትዕዛዝን ተቀባይ ናቸው ማለት ነው። ስለዚህ መታዘዝ ብቻ ነው ያለባቸው።
መታዘዝ ነው ያለባቸው እንጂ ህዝብ ወክሎናል፣ ለህዝብ ነው የምሰራው፣ ስለዚህ በራሴ ክልል ላይ ራሴ ወስናለሁ የሚባል ነገር የለም። አስተውሉ። ሳቦርዲኔት ሌጊስሌቸሮች ሊኖሩ ይችላሉ። እነዚህ ሳቦርዲኔት ሌጊስሌቸርስ ለዋናው ለሴንትራል ሌጊስሌቲቭ ቦዲ ተጠሪ ናቸው። ተጠሪም ብቻ ሳይሆኑ የዛን ትእዛዝ አስፈጻሚዎች ናቸው ማለት ነው። መስት ኦቤይ ማድረግ አለባቸው፣ ትእዛዙን መቀበል መቻል አለባቸው ማለት ነው። ይሄ አንደኛው ነው። ሌላኛው ካራክተሪስቲክስ መጨረሻው ኖ አውቶኖሚ ይለናል። እንግዲህ ኖ አውቶኖሚ በሚልበት ሳ ላይ ራስን በራስ ማስተዳደር የሚባል ነገር የለም ማለት ነው። እዚህ ጋር በፌዴራል አወቃቀር ውስጥ ምን አይነት ነው? ለምሳሌ በኢትዮጵያ ስናይ በህገ መንግስቱ ላይ አንቀጽ 39 የተጠቀሰ ነው አይደል? ማንኛውም ክልል የራሱን በራሱ ማስተዳደር፣ ማንኛውም ህዝብ ማለት ነው። ስለዚህ ክልልም ሊሆን ይችላል። ስለዚህ በራሱን በራሱ ማስተዳደር የተፈቀደ ነው ተብሎ የተገለጸ አለ። ሶ እዚህኛው በዩኒተሪ ስቴት ስትራክቸር ላይ ግን ይሄ ኖ አውቶኖሚ ብሎናል። ሶ ቴሪቶሪያል ሳብ ዩኒትስ ኦር ሪጅንስ ኦር ፕሮቪንስስ አር ሳቦርዲኔት ቱ ዘ ሴንተር ኤንድ ካናት ወርክ አውቶኖመስሊ ኦር ኢንዲፔንደንትሊ። አያችሁ። ስለዚህ የክልል ንዑስ ክፍሎች ወይም በክልሎች ወይም በግዛቶች ፕሮቪንስ ስንል ግዛት ነው። ሶ በግዛቶች ውስጥ ለማዕከላዊው መንግስት የበታች ናቸው እንጂ ራሳቸውን በራሳቸው መንገድ በነጻነት ማስተዳደርና መምራት መስራትም አይችሉም ማለት ነው። የስ አይችሉም። ራሴን ችዬ የራሴን ክልል ላቋቁም ቢሉ በሴንትራል ገቨርንመንት ውስጥ አይቻልም፣ በዩኒተሪ ስቴት ስትራክቸር ውስጥ አይቻልም ማለት ነው። ይሄ በፌዴራል ህገ መንግስት በፌዴራል ስቴት ስትራክቸር ውስጥ ያለ መብት ነው። ሶ እነዚህ መገለጫዎቹ ናቸው ማለት ነው። የዩኒተሪ ስቴት ስትራክቸር መገለጫዎች እነዚህ ናቸው። እናንተ እነዚህን በደንብ ታብሏላቸዋላችሁ። ኦኬ ሶ ዛዘር ኢምፖርታንት ፖይንት ኢዝ ዋት አር ዘ አድቫንቴጅ ኦፍ ዩኒተሪ ስቴት ስትራክቸርስ። ሶ የዩኒተሪ ስቴት ስትራክቸር ጥቅሞች ምንድን ናቸው የሚሉትን እናያለች። የትኛውም ስቴት ስትራክቸር የራሱ የሆነ ጉድለትና የራሱ የሆነ ጥንካሬ አለው። ሶ ይሄኛው በጣም ቤስት ይሄኛው ነው፣ ይሄ በጣም መጥፎ ይሄኛው ነው የሚባል ነገር የለም። ባይዘ የስ አብዛኛው ጊዜ ያው በኢትዮጵያ በእኛ ውስጥ ያደረው ነገር አለ። በፊት የነበረው ኢትዮጵያ ውስጥ ለዘመናት በዩኒተሪ ስቴት ስትራክቸር ውስጥ የነበርን አይደለ፣ በንጉሳዊ አገዛዝ ስርዓት ውስጥ ምናምን ስለነበርን አሁን ላይ ያ ዩኒተሪ ስቴት ስትራክቸር በጣም መጥፎ አድርጎ የሚያስባለ የተሳሳተ ሀሳቤ ነው። ምክንያቱም ከ193 የዩኤን አባላት ሀገራት ውስጥ 165 የሚሆኑት ምንድን ናቸው ብለናል? የዩኒተሪ ስቴት ስትራክቸር ተቀብለው የኖሩ ናቸው። አድገዋል፣ ለምተዋል፣ ፒስፉሊ እየኖሩ ያሉ ሀገሮች ናቸው። ሶ የእኛ አያያዝ አጠቃቀም ነው እንጂ ስትራክቸሩ በራሱ መዋቅሩ ችግር ኖሮበት አይደለም። ግን ሁሉም የየራሱ አድቫንቴጅ እና ዲስአድቫንቴጅ አለው ማለት ነው። ሶ ዋት አር ዘ አድቫንቴጅ ኦፍ ዩኒተሪ ስቴት ስትራክቸር ስንል እነዚህ መጥቀስ እንችላለን ማለት ነው። ዘ ፈርስት ዋን ኢዝ ዚስ ዩኒተሪ ስቴት ስትራክቸር ፕሮቫይድስ ዩኒፎርሚቲ ኦፍ አድሚኒስትሬሽን። እንግዲህ ይህ የዩኒተሪ ስቴት ስትራክቸር የአስተዳደር ወጥነትን ያመጣል ማለት ነው። የአስተዳደር ወጥነት ቢኮዝ ከማዕከላዊ መንግስት ቀጥታ ትእዛዝ ለሁሉም ወደ ታችኛው ማህበረሰብ ትእዛዝ ይተላለፋል። ያንን ትእዛዝ መፈጸም ነው ማለት ነው እንጂ የኔ ትውልድ ስለሆነ ለክልሌ ለእንትኔ የሚባል ነገር የለም። ፕሮቫይድ ዩኒፎርሚቲ ኦፍ አድሚኒስትሬሽን፣ ወጥነት ያለው አስተዳደርን ያሰፍናል ማለት ነው ዩኒተሪ ስቴት ስትራክቸር። ሁለተኛው ጥቅሙ ምንድን ነው? ኢኳል አክሰስ ቱ ፐብሊክ ሰርቪስ። እንግዲህ የህዝባዊ አገልግሎት እኩል ተደራሽነት እንዲኖር ያደርጋል ማለት ነው። የህዝብ አገልግሎት ምክንያቱም ያቺን ሀገር የሚያስተዳድራት የማዕከላዊ መንግስት አንድን ቦታ ለይቶ የሚያለማበት፣ አንድን ቦታ ለይቶ ደግሞ የሚጎዳበት ምንም ምክንያት አይኖረውም። የስ ስለዚህ ኢኳል አክሰስ ቱ ፐብሊክ ሰርቪስ በዩኒተሪ ስቴት ስትራክቸር ላይ አንዱ በአድቫንቴጅ የሚነሳ ነው ማለት ነው። ሶስተኛውም አቮይድ ዘ ኮንፍሊክት ኦፍ አውቶሪቲ፣ የስልጣን ግጭትን ያስወግዳል ማለት ነው። ሞስትሊ ይሄ ኮንፍሊክት ኦፍ አውቶሪቲ የሚኖረው በፌዴራል ስቴት ስትራክቸር ውስጥ ነው። በዩኒተሪ ስቴት ስትራክቸር ውስጥ የለም። ምክንያቱም ሴንትራል ገቨርንመንቱ ፓወሩ ሁሉም ነገር በራሱ በሞኖፖሊ ነው የያዘው። ስለዚህ ከስር የእኔ ይገባኛል የሚባል ነገር የለም። ከላይ የሚመጣውን ትእዛዝ አክሴፕት ማድረግ ነው። የስ ኦቤ ማድረግ ብቻ ነው የሚጠበቅባቸው ማለት ነው። በፌዴራል ስቴት ስትራክቸር ላይ ግን በምንመጣበት ሰዓት ላይ ክልሎች የራሳቸው በህገ መንግስቱ የሰጣቸው ስልጣን አለ። በዛ ስልጣን መሰረት የጥቅም ግጭቶች ብዙ ጊዜ ይነሳሉ። የድንበር ግጭቶች ሊነሱ ይችላሉ። የእኔ ክልል ነው ይሄ ቦታ የኔ ነው በሚል የሚነሳ ጦርነት ወይም ግጭት የለም በዩኒተሪ ስቴት ስትራክቸር ውስጥ ማለት ነው። ሶ ዚስ ዩኒተሪ ስቴት ስትራክቸር አቮይድ ዘ ኮንፍሊክት ኦፍ አውቶሪቲ። ሌላኛው ናሽናል ዩኒቲ አለ። ብሔራዊ አንድነትን ያጠነክራል። ይህም በጣም በፖዚቲቭ የሚነሳው አንዱ ነገር ናሽናል ዩኒቲ ነው በዩኒተሪ ስቴት ስትራክቸር ውስጥ ማለት ነው።
እንግዲህ ዩኒተሪ ስቴት ስትራክቸር ውስጥ ያሉ ሀገራትን በብዛት ስናይ ለአንድ ሀገር ብለው ነው የሚሰሩት እንጂ ለአንድ ክልል ብለው አይሰሩም። ለእኔ ብሔር ለእኔ ቋንቋ ምናምን የሚባል ኮንሰፕት የለም እዚህ ውስጥ። አብዛኛው በብሔራዊ አንድነትን ለማጠንከር ነው የሚሰሩት። ሶ ለምሳሌ ኢትዮጵያ ዩኒተሪ ስቴት ስትራክቸር ናት ብለን ብናስብ ኢትዮጵያዊ የሚል መዝሙር ነው እንጂ የምናቀነቅነው ሁሉም የየራሱ መዝሙር፣ የየራሱ ባንዲራ፣ የየራሱ ምናምን የሚባል ኮንሰፕት ዩኒተሪ ስቴት ስትራክቸር ውስጥ የለም ማለት ነው። አንድ ህዝብ አንድ ባንዲራ ሊኖራል። ስለዚህ ለአንድ ሀገር ነው የሚሰሩት ማለት ነው። ይሄ አንዱ ጥቅሙ ይሄ ነው ማለት ነው። ሶ ቅድም እንዳልኳችሁ ዩኒተሪ ስቴት ስትራክቸር ኮስት ኢፌክቲቭ ነው። እዚህ ላይም በፌዴራል ላይ ያሉት የተቋማት ሁሉ አሁን በፌዴራል ስቴት ስትራክቸር ውስጥ ለምሳሌ በእኛ ሀገር በምናይበት ሳ ላይ ፌዴራል ላይ ያሉት መስሪያ ቤቶች ወይም ተቋማት ሁሉ ክልሎች ላይም አላቸው ማለት ነው። ስለዚህ እዚህም እዛም ይሄ ለወጪ ይዳርጋል፣ ከፍተኛ ወጪ ያመጣል አይደለ? ስለዚህ በዩኒተሪ ስቴት ስትራክቸር ውስጥ ግን ቤዚክ የሚባሉት ነገር በሴንትራል ገቨርንመንት ውስጥ ነው ያሉት። ስለዚህ ሌሎቹ ወደዚህ መጥተው ሊያስፈጽሙ ይችላሉ። ይህም በኮስት ኢፌክቲቭነስ አንጻር ስናየው ኮስት ኢፌክቲቭ ነው ማለት ነው። ስለዚህ ወጪን ይቀንሳል። ሌላው ሲምፕል አድሚኒስትሬሽን ይኖራል። አስተዳደሩ በጣም ቀላል ነው ማለት ነው። አስተዳደራዊ ቀላል ነው። ስለዚህ ትእዛዝ ይሰጣል፣ ከላይ ትእዛዝ መፈጸም ብቻ ነው። ለምሳሌ በፌዴራል ስቴት ስትራክቸር ውስጥ ፌዴራል ገቨርንመንት የሰጠውን ትእዛዝ የክልል ገቨርንመንት ላይቀበል ይችላል። የስ እንደነዚህ አይነት ግጭቶች ደግሞ ይከሰታሉ። ፌዴራልና ክልሎች ሊጋጩ ይችላሉ ማለት ነው። የስ በዩኒተሪ ስቴት ስትራክቸር ግን ሲምፕል አድሚኒስትሬሽን ያለው ይህም ፖዚቲቭ የሚነሳ ነው። ሌላው ኩዊክ ዲሲሽን ነው። ውሳኔ ቀላል ነው። የስ ሚንዛዛ ቢሮክራሲ የሚበዛበት ነገር አይደለም። ለምሳሌ ከፌዴራል መንግስት በጀት ይመደባል። በጀት የተመደቡን በእኛ ሀገር ኮንቴክስት ስናየው ለክልሎች ይመደባል። ክልሎች ደግሞ እዛ ጋር እንግዲህ ባለው ቢሮክራሲ ሂደት መንገድ ሊሰራ ያለውን አመታት ሲፈጅ ይታያል አይደል? 5 እስከ 10 ዓመት ከተጀመሩ የቆዩ ቦታዎች አሉ። ስለዚህ የዲሲሽን ውሳኔ ለመስጠት ከዚህ ብቻ መሄዱ ሳይሆን እዛ የሚያስፈጽሙት አካላትም ይወስኗል ማለት ነው። ቀና ካልሆኑ፣ በትክክል የሚሰሩ ካልሆኑ፣ ሙስና ምናምን የሚሉት ነገሮች ሁሉ እነዚህ ሁሉ ውሳኔዎች በቀላሉ እንዲሰጡ አያስችለውም ማለት ነው። ስለዛ ዩኒተሪ ስቴት ስትራክቸር ግን ሴንትራል ገቨርንመንቱ ፓወሩ ሙሉ በሱ እጅ ስላለ ያንን ውሳኔ አርግ ማለት ብቻ ነው፣ አታርግ ማለት ነው የሚጠበቅበት ማለት። ስለዚህ እነዚህ ሁሉ ምንድናቸው? አድቫንቴጆች ናቸው ማለት ነው። ጉዳቱ በዩኒተሪ ስቴት ስትራክቸር ወይም በአህዳዊ የሀገር ምስረታ ማነው መዋቅር ውስጥ አንደኛው ጉዳት ምንድን ነው? ኮንሴንትሬሽን ኦፍ ፓወር ነው። ይሄ ይታወቃል አደለ? ሙሉ ስልጣኑ ያለ ገደብ በማጅ ነው። ስልጣን በአንድ ቦታ ይሰበሰባል ማለት ነው። ስለዚህ ስልጣን በአንድ ቦታ ተሰበሰበ ማለት ያ መንግስት ለአምባገነንነት የቀረበ ይሆናል ማለት ነው። ለአምባገነንነት የቀረበ ይሆናል። ፈላጭ ቆራጭ ወደ መሆን ይሄዳል። ስለዚህ አንዱ ጉዳቱ ይሄ ነው፣ ኮንሴንትሬሽን ኦፍ ፓወር። የስ ፓወር ኮንሴንትሬት ከሆነ አንድ ቦታ ምን ሊሆን ይችላል? ያንን ፓወር ሚስ ዩዝ ሊያደርጉት ይችላሉ። ሶ ዘ ሰከንድ ዲስአድቫንቴጅ ኦፍ ዩኒተሪ ስቴት ስትራክቸር ኢዝ ሚስ ዩዝ ኦፍ ፓወር፣ ስልጣንን ያለ አግባብ መጠቀም ማለት ነው። ስልጣኑ ከተከማቸ ያንን ስልጣን ያለ አግባብ ሊጠቀሙ ይችላሉ። ስለዚህ ሁለተኛው ዲስአድቫንቴጅ ይሄ ነው። እነዚህ በቃ ፈተና ላይ የምትጠይቁት በዚህ መልኩ ነው። which one is the following is the advantage or disadvantage of unitary state structure እያለ ሲጠይቃችሁ እነዚህም በቀላሉ ነው ማንበብና መያዝ ትችላላችሁ ማለት ነው። ሶ ሚስዩዝ ኦፍ ፓወር። ሶስተኛው ነን ሪኮግኒሽን ኦፍ ሎካል ዳይቨርሲቲስ። ቅድም እንዳልነው ስልጣን በማዕከላዊ መንግስት ነው ያለው። የሎካል ዳይቨርሲቲዎች ወይም የሪጅን ኦፍ ፕሮቪንስ ብለን ያልናቸው ግዛቶች ወይም ክልሎች ታችኛው የማህበረሰብ ክፍል በብዛት ሪኮግናይዝ ላይደረጉ ይችላሉ፣ እውቅና ላይሰጣቸው ይችላል ማለት ነው። ስለዚህ ይሄ የአካባቢ ልዩነቶችንም ላያስተናግድ ይችላል። የአካባቢ ልዩነቶች አያስተናግድም። የኔ ባህል ይንጸባረቅልኝ፣ የኔ እንትን እንደዚህ ይጉላልኝ የስ ብሎ የማለት ነገር በዩኒተሪ ስቴት ስትራክቸር አይኖርም። ወጥ የሆነ ሲስተም ነው የሚኖረው፣ ወጥ የሆነ ስርዓት ነው የሚኖረው። ዳይቨርሲቲም በምናይበት ሳ ላይ እንደ አንድ ሀገር ነው። የስ በብሔራዊ ስሜት ነው እንጂ የሚጎላው ይሄ ክልላዊ ወይም የኔ ብሔሬ ብሎ የሚባል ነገር አይኖርም ማለት ነው በዩኒተሪ ስቴት ስትራክቸር። ሌላኛው እንደ ጉዳት የሚታየው ይሄ ነው። ሌላኛው ቢሮክራቲክ ዲሌይ ሊኖር ይችላል። ያ ማለት ለምሳሌ ሁሉንም ነገር የሚወስነው የሴንትራል ገቨርንመንት ነው ስላልን ቢሮክራቲክ ዲሌይ የሚለውን ለማስረዳ ነው። ሶ በሴንትራል ገቨርንመንት ስለሆነ ሙሉ ስልጣን ያለው በዛ ሰዓት ላይ
ያ የሴንትራል ገቨርንመንት ውስጥ ያሉ ገቨርንመንት ራሱ በሴንትራል በዛ ውስጥ በማዕከላዊ መንግስት ውስጥ ያሉ ሰዎች ስራ ሊበዛባቸው ይችላል ማለት ነው። ምክንያቱም ስልጣንን ወደ ታች ስላላከፋፈሉ ሁሉን ነገር ራሳቸው ውሳኔ ስለሚሰጡ ያ ነገር የበዛ ውሳኔዎች ሳይሰጡ ሊቀሩ ይችላሉ። አያችሁ። ስለዚህ በዛ የተነሳ ቢሮክራቲክ ዲሌ ሊኖር ይችላል ማለት ነው። ሌላው ላክ ኦፍ አካውንታቢሊቲ እንግዲህ የተጠያቂነት እጦትን ይፈጥራል ማለት ነው። ማንም የሚጠይቅ አካል ላይኖር ይችላል። ቢኮዝ ሁሉም ነገር በማዕከላዊ መንግስት ላይ ብቻ ስለሆነ ስልጣን ያለው ሌላ ስልጣን ያለው ጠያቂ አካል የለም ማለት ነው። ስለዚህ ይህም ሌላኛው ጉዳት ነው፣ ላክ ኦፍ አካውንታቢሊቲ። እንዲሁም ላክ ኦፍ ፓርቲሲፔሽን አይሽ የመሳተፍ እጦት ይፈጥራል። በፌዴራል ገቨርንመንት በፌዴራል ስቴት ስትራክቸር ስናይ ክልሎች የስ ክልላዊ ምርጫ አለ፣ ሀገራዊ ምርጫ አለ። ስለዚህ ክልሎች የፈለጉትን ነገር የፈለጉትን መሪ ለመምረጥ ይሳተፋሉ ማለት ነው አይደለ? ስለዚህ ስሜቶቻቸውን ለመግለጽ ነገሮችን፣ አስተዳደራዊ ሁኔታዎችን ለመገምገም ይሁን ምናምን፣ ያ ማለት ሁሉም ፌዴራል የሆኑ ሀገራት ሁሉ ይህን ይፈቅዳሉ ማለት ግን አይደለም። ፌዴራል ሆኑ ዲክታተርሺፕ የሆኑ ሊኖሩ ይችላሉ። የህዝብን ስሜት በነጻነት የመናገርን ምናምንን የሚገድቡ ሊኖሩ ይችላሉ። ግን እንደ መርህ ስናየው ፌዴራል ገቨርንመንት ይፈቅዳል ያንን። በዚህ ግን በዩኒተሪ ስቴት ስትራክቸር ግን ላክ ኦፍ ፓርቲሲፔሽን በጣም ሌስ ነው ወይም የለም ማለት ይቻላል። ኦኬ። ሌላኛው ሰፕሬሽን ኦፍ ማይኖሪቲስ። ይሄ እንግዲህ የአናሳዎች የምንላቸው የታችኛው ማህበረሰብ ክፍል አናሳ የሚባሉት የመጨቆን እድል ይኖራቸዋል ማለት ነው። አናሳ ማህበረሰብ ብለን ስንል በቁጥር ትንሽ የሆነ ማለት ነው። ስለዚህ እነዛ በጣም ሊጨቆኑ ይችላሉ። እነዚህ ሁሉ ጉዳቶቹ ናቸው ማለት ነው የዩኒተሪ ስቴት ስትራክቸር። እንግዲህ በደንብ ስለ ዩኒተሪ ስቴት ስትራክቸር የጠለቀ ግንዛቤ ይዛችኋል ብዬ አስባለሁ። ኦኬ። ሁለተኛው ስቴት ስትራክቸር ፌዴራል ስትራክቸር ነው። ፌዴራል ስትራክቸር ውስጥ ምንድን ያለው ሼርድ ፓወር ነው። የቅድሙ ላይ ምናል ዩኒተሪ ላይ ዘ ሴንትራል ገቨርንመንት ኢዝ ቦስ ብለናል። ስለዚህ ማዕከላዊ እዚህ ላይ ግን ሼርድ ፓወር መገለጫዋ እቺ ናት ማለት ነው ፌዴራል ስንል። ሶ ዲፊኒሽን ኤንድ ሌቭል እንግዲህ የፌዴራል መንግስት መዋቅሩን በምናይበት ላይ ትርጉምና እርከኖቹን ነው። ሌቭል ስንል እርከኖች ማለት ነው። ሶ የመጀመሪያው በፌዴራል ስቴት ስትራክቸር ላይ የመጀመሪያው መገለጫ ምንድን ነው? ሼርድ አውቶሪቲ አለ። ሁልጊዜም ፌዴራል የሚለው ራሱ ቃሉ ይህንን ነው የሚገልጸው። ሼርድ አውቶሪቲ ኦር ሼርድ ፓወር ነው ያለው ማለት ነው። ምንድን ነው እዚህ ጋር ያለን? የፖለቲካል ሲስተም ዌር ፓወር ኢዝ ፎርማሊ ዲቫይድድ ቢትዊን አትሊስት ቱ ሌቭልስ። አያችሁ እንግዲህ ይሄ ስልጣን ቢያንስ በሁለት የመንግስት እርከኖች መካከል በይፋ የተከፋፈለበት የፖለቲካ ስርዓት ነው ማለት ነው። ስልጣን ቢያንስ በሁለት አያችሁ እርከኖች መካከል በይፋ ያ ማለት በይፋ ሲባል በህገ መንግስቱ መሰረት እውቅና ያለው ማለት ነው። ስለዚህ በይፋ የተከፋፈለበት የፖለቲካ ስርዓት ነው ማለት ነው ይሄ ፌዴራል ስንል። እነዛ ሁለት እርከኖች ማናቸው ስንል በኢትዮጵያ ኮንቴክስት ስናስበው ፌዴራል ኤንድ ሪጂናል ብለን ማለት እንችላለን ማለት ነው። ስለዚህ ስልጣን በሁለት እርከኖች የሚከፋፈልበት የሀገር መዋቅር ማን ነው ስትባሉ ፌዴራል ትላላችሁ ማለት ነው። እነዛ እነማን ናቸው ሁለቱ እርከኖች? የስ ሌቭሎች ብለን ያልናቸው ዘ ፈርስት ዋን ኢዝ ሴንትራል ኦር ፌዴራል ገቨርንመንት፣ ዘ ሰከንድ ዋን ኢዝ ሎወር ኦር ሪጂናል ገቨርንመንት እንላለን። ሪጂናል ገቨርንመንት ኤግዛምፕል አለ። ስቴት ስንል ለምሳሌ በአሜሪካ ስቴት ነው የሚሉት እነሱ። ለምሳሌ በኢትዮጵያ ሪጅን እንላለን። እንደና አውስትራሊያ ያለው ሀገሮች ፕሮቪንስ ይላሉ፣ ግዛቶች ማለት ነው። እኛ ክልሎች እንላለን፣ እነሱ ደግሞ ስቴቶች ይላሉ ማለት ነው። ስለዚህ በእነዚህ በሁለት እርከኖች መካከል ስልጣን ይከፋፈላል። ስለዚህ ሁልጊዜ መገለጫው የስልጣን ክፍፍል ነው በቃ ፌዴራል ስቴት ስትራክቸር። ኦኬ። ሌላው ዩኒቲ ዊዝ አውቶኖሚ። ቅድም ኖ አውቶኖሚ ብለናል በዩኒተሪ ስቴት ስትራክቸር ላይ። ስለዚህ ራስን በራስ የማስተዳደር ሁኔታ አመቺ አይደለም፣ አይፈቀድም በዩኒተሪ ስቴት ስትራክቸር ላይ። በዚህ ግን በፌዴራል ስቴት ስትራክቸር ላይ አንድነት ኖሮ ከራስ ገዝ አስተዳደር ጋር ማለት ነው። አንድነት ከራስ ገዝ አስተዳደር ጋር ያ ማለት ምንድን ነው? ለምሳሌ አንድ ሆነውን ኢትዮጵያ ስትባል አሁን ባለው ሁኔታ 12 አይደል እንደዚህ 13 ክልሎች ነው አይደል ያሉት። የነዚህ ሁሉ ክልሉ ውህድ ነው አንድ ኢትዮጵያ የተባለችው። ስለዚህ አንድነት አለን አይደለ? አንድነት ያልነው እሱ ነው። ከራስ ገዝ አስተዳደር ጋር ሲሉ ራሳቸውን በራሳቸው የሚያስተዳድሩ ናቸው እነዚህ ክልሎች። ያ ማለት ከፌዴራል መንግስት ቁጥጥር ውጪ ናቸው ማለት ግን አይደለም። ራሳቸው የመረጡትን ህዝብ በጀት ተመድቦላቸው ራሳቸው የአካባቢ ሰው ያስተዳድራሉ ማለት ነው። ስለዚህ ይህንን ነው እየነገረን ያለው። ሶ መልቲፕል ሪጅንስ ዩናይት አንደር ሴንትራል ገቨርንመንት ዋይል ሜንቴኒንግ ዜር ኦን ሎካል ገቨርንመንት ኤንድ አውቶሪቲ ያልነው ያንን ነው ማለት ነው።
ይህንን ነው። ስለዚህ በርካታ ክልሎች በማዕከላዊ መንግስት ስር እየተባበሩ የራሳቸው መንግስታትና ስልጣን ይዘው የሚቀጥሉበት ነው ማለት ነው። የራሳቸውን ስልጣን ይዘው የሚቀጥሉበት ነው። ግን እንደ ሀገር ግን አብረው ይሰራሉ ማለት ነው። ይሄ የፌዴራል መንግስት ነው። ሶ ፌዴራል መንግስት ላይ ኪ ፕሪንሲፕሎቹ ምንድን ናቸው? የስ ቁልፍ መርሆቹ ምንድን ናቸው በፌዴራል ገቨርንመንት ላይ ተብላችሁ ልትጠይቁ ትችላላችሁ። የስ ፌዴራል ገቨርንመንት ለማቋቋም ሲያስብ አንድ ሀገር እነዚህ ነገሮች ቢኖሩ ይመረጣሉ ማለት ነው። ኪ ፕሪንሲፕል ዘ ፈርስት ዋን ኢዝ ሪቲን ኮንስቲቱሽን ኢዝ ኢሴንሻል አለ። እንግዲህ የተጻፈ ኮንስቲቱሽን፣ የተለያዩ አይነት ኮንስቲቱሽኖች አሉ። ከዚህ በኋላ በሌሎች ቻፕተሮች ላይ የምታያቸው ማለት ነው። ኮንስቲቱሽን የሚል ቻፕተር አለ። እሱ ላይ በደንብ እዛ ላይ ታያላችሁ። ሶ ፌዴራል ስቴት ስትራክቸር የሚመርጡ ሀገራት ምን ቢኖራቸው ይመረጣል? ሪትን ኮንስቲቱሽን ኢዝ ኢሴንሻል። ለምን? ዘ ዲቪዥን ኦፍ ፓወር ኢዝ ሌጋሊ ፕሮቴክትድ ኤንድ ክሊርሊ አውትላይንድ ኢን ሪትን ኮንስቲቱሽን። አያችሁ እንግዲህ ይህ የተጻፈ ህገ መንግስት አስፈላጊ ነው ብለናል። ስለዚህ ለምንድን ነው ያስፈለገው ስልጣን? ለምንድን ነው ያስፈለገው ሲባል የስልጣን ክፍፍሉ በህግ የተጠበቀና በጽሁፍ የተዘጋጀ ህገ መንግስት መሆኑ በዛ ውስጥ በግልጽ የተቀመጠ መሆን አለበት ማለት ነው። ምክንያቱም ግጭቶች ቢነሱ በምንድን የሚዳኙት? በዛ ህገ መንግስት ስልጣንና ኃላፊነት መሰረት ይዳኛሉ ማለት ነው። ቢኮዝ ፌዴራል ስቴት ስትራክቸር ላይ አንዱ የግጭት መንስኤ ምንድን ነው? አውቶሪቲ ነው አይደለ? ስልጣን ነው። ስለዚህ ያ ስልጣን ግጭት ቢኖር ያንን የሚፈታው ማን ነው? የፌዴራል ማን ነው? የሀገሪቷ ህገ መንግስት ነው ማለት ነው። ያ ህገ መንግስት ደግሞ የተጻፈ ከሆነ በጽሁፍ የሰፈረ ከሆነ በዛ መዳኘት ይችላሉ። ስለዚህ የመጀመሪያው ኢሴንሻል ፖይንት ወይም ኢሴንሻል ኦር ኪ ፕሪንሲፕል የምንለው ሪትን ኮንስቲቱሽን ኢዝ ኢሴንሻል። ኦኬ። ሁለተኛው ዱዋል አውቶሪቲ ነው። ዱዋል አውቶሪቲ እንግዲህ ዱዋል አውቶሪቲ በምንልበት ሳለ ላይ ሁለት አይነት ስልጣን ማለት ነው አይደል? ዱዋል ስንል ሁለት ነው። ስለዚህ ሁለት አይነት ስልጣን ምን ማለት ነው? ቦዝ ፌዴራል ሪጂናል ገቨርንመንትስ ሃቭ ፓወርስ ኢን ዜር ኦውን ስፌርስ። ኤግዛምፕል ፌዴራል ዲፌንስ ኤንድ ፎሬን ፖሊሲ፣ ሪጂናል ሎካል ሎስ ኤንድ ፖሊሲስ። ይሄ ዱዋል አውቶሪቲ ስንል ለምሳሌ በኢትዮጵያ ህገ መንግስት ውስጥ አንቀጽ 51 እና አንቀጽ 52 የፌዴራልና የክልል መንግስታትን ስልጣንና ኃላፊነት በደንብ ተንትኖ አስቀምጧል። የፌዴራል መንግስት በክልሎች ኃላፊነትና ስልጣን ላይ አይገባም። የሚገባበት ኮንዲሽኖች አሉ። የክልልም በፌዴራል ላይ አይገባም ማለት ነው። ስለዚህ ለምሳሌ በኢትዮጵያ ስንል አሁን ዋና የመከላከያን የማቋቋም መከላከያን የመጠበቅ ፎሬን ፖሊሲዎች፣ የውጭ ግንኙነቶችን ማድረግ፣ ገንዘብ ማተም፣ እነዚህ የመሳሰሉት ዜግነት የመስጠት ምናምን መብቶች እንዳለ የፌዴራል መንግስቶች ናቸው። ህገ መንግስቱ ላይ በደንብ ማየት ይችላላችሁ እዛ ላይ። ስለዚህ በዚህ ቻፕተር ወደ ውስጥ ስንሄድም የምናያቸው ነገሮች አሉ። ዲፌንስ፣ ፎሬን ፖሊሲ ይሄ በትንሹ እዚህ ጋር የተገለጸው ነው። እነዚህ ሁሉ ስልጣን የማን ነው? የፌዴራል ነው። የሪጂናል ደግሞ ለምሳሌ በአካባቢያቸው ላይ የራሳቸውን ፖሊሲ ማቋቋም፣ የክልላቸው የራሳቸውን ፖሊሲ ማቋቋም፣ አካባቢ ህጎችን የማውጣት እነዚህ ነገሮችን ሊያደርጉ ይችላሉ ማለት ነው። ስለዚህ ስልጣናቸው በሁለት አይነት ስልጣን አለ ማለት ነው። መኖር አለበት ማለት ነው። የፌዴራል ገቨርንመንት ላይ ዱዋል አውቶሪቲ መኖር አለበት። ሌላው ፕሪንሲፕል ኦፍ ሬዚጁዋል ፓወር ይለናል። እዚህ ላይ ይሄ ቀሪ የስልጣን መሪዎች አሉ። ፌዴራል ውስጥም የክልል መንግስታት ውስጥም ያልተካተቱ እነሱን ነው እዚህ ጋር እየነገረን ያለው ማለት ነው። ሶ ፓወርስ ናት ኤክስፕሊሲትሊ ሊስትድ አስ ቢሎንጊንግ ቱ ዘ ፌዴራል ገቨርንመንት ኦር ጆይንትሊ አር ዩዥዋሊ ሪዘርቭድ ቱ ዘ ሪጂናል ስቴትስ። አርቲክል 52 በህገ መንግስታችን በፌዴራል ህገ መንግስት አንቀጽ 52 የሚነግረን ያንን እንደሆነ ነው እዚህ ጋር የሚያስረዳ ማለት ነው። ምን እያለን ነው እንግዲህ ለፌዴራል መንግስት እዚህ ጋር ለፌዴራል መንግስት ብቻ ተብሎ የተገለጸ ወይም ለሁለቱም ተብሎ በህገ መንግስት ውስጥ ቅድም እንዳልኳቸው 51 የፌዴራል መንግስት 52 የክልል መንግስታት ስልጣንና ኃላፊነትን ነው የሚተነትነው። ስለዚህ በሁለት ውስጥም ያልተገለጹ ሊኖሩ ይችላሉ። ይሄ የፌዴራል ይሄ የክልል ብሎ ያልተገለጹ ሊኖሩ ይችላሉ። ስለዚህ እነሱ ነው እዚህ ጋር ፕሪንሲፕል ኦፍ ሬዚጁዋል ፓወር ያልነው ማለት ነው። ስለዚህ ለፌዴራል መንግስት ወይም በጋራ የተሰጡ ተብለው በግልጽ ያልተዘረዘሩ ስልጣኖችን በአብዛኛው ለክልል መንግስታት የተጠበቁ ናቸው ማለት ነው። ለክልል መንግስታት የሚሰጠው ቢኮዝ በዋናነት የፌዴራል መንግስት ተብሎ የተገለጹት እዛ ላይ ያሉት ናቸው። ለዛ ያልተገለጹ ሌሎች ህጎች፣ ነገሮች ግን ለክልል መንግስታት የተሰጡ ናቸው ይለናል። ይሄ
ኪ ፕሪንሲፕል የምንላቸው እነዚህን ማየት ትችላላችሁ። ኦኬ አድቫንቴጅስ ፌዴራል ስቴት ስትራክቸር ምንድን ነው? ጥቅሞቹ ምንድን ነው ስንል አንደኛው ማኔጅስ ኮምፕሌክሲቲ። ይሄ እንግዲህ ምን እያለ ነው? ውስብስብነትን ማስተዳደር መቻል ማለት ነው። ውስብስብነትን ማስተዳደር ምን ማለት ነው? ቤስት ፎር ዲሊንግ ዊዝ ኮምፕሌክስ ሶሻል ኢኮኖሚክ ኤንድ ፖለቲካል ኮንዲሽን። እንግዲህ ውስብስብ የሆኑ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎችን ለመፍታት የተመረጠ ነው ማለት ነው። ቢኮዝ ለምሳሌ በኢትዮጵያውንም ምሳሌ ኢትዮጵያን እያደረግን መሄድ ነው አመቺ ስለሆነ ነው ለብዙ ነገር። ስለዚህ ኢትዮጵያ ላይ ለምሳሌ ብዙ ችግሮች ይነሳሉ አይደለም? በክልል አንድ ቦታ የኔ ነው የሚሉ ሁለት ክልሎች በአንድ ቦታ ሲጋጩ ይታወቃል አይደል? እቺ ከተማ እኮ የኔ ናት፣ እቺ ቦታ የኔ ናት፣ እቺ እንትን የኔ ናት። ስለዚህ እንደነዚህ አይነት ግጭቶች በድንበር በሚኖር ወይም በሪሶርስ በሚኖሩበት ሰዓት ላይ የፌዴራል መንግስት ጣልቃ ገብቶ ውሳኔ ይሰጣል ማለት ነው። ለምሳሌ ድሬዳዋን እንደ ምሳሌ ስናነሳ አሁን ድሬዳዋ የፌዴራል ከተማ ከሚባሉት ውስጥ አንዷ ናት አይደለ? ስለዚህ የፌዴራል ከተማ ማን ነው እዛ ውስጥ የሚኖረው? በዋናነት የሶማሌ ማህበረሰብ፣ የኦሮሞ ማህበረሰብ፣ ሌሎችም አሉ። ግን እዛ ቦታ ላይ ግጭት ይነሳ ነበር በፊት ማለት ነው፣ የኔ ናት በሚል። ስለዚህ የሁለታችሁም ከምትሆን የፌዴራል ከተማ ናት ብሎ መንግስት እንደዚህ አይነት ውሳኔዎችን ሊወስን ይችላል ማለት። ስለዚህ ያ ግጭት ተቀረፈ ማለት ነው። አያችሁ፣ እንደነዚህ አይነት ውሳኔዎችን ለመወሰን ፌዴራል ገቨርንመንት አመቺ ነው ማለት ነው። ማኔጅስ ኮምፕሌክሲቲ የመጀመሪያው አድቫንቴጅ። ሁለተኛው አኮሞዴት ሳይዝ። እንግዲህ ይሄ መጠንን ማስተናገድ መቻል ማለት ነው። ያ ማለት ምንድ ማለት ነው? ሶ ኢፊሽንትሊ ገቨርንድ ካንትሪስ ዊዝ ላርጅ ቴሪቶሪስ ኤንድ ሂውጅ ፖፑሌሽን። ስለዚህ በጣም ሰፊ ግዛት ያላቸውና ብዙ ህዝብ ያላቸውን ሀገሮች ለማስተዳደር አመቺ የሆነው ስርዓት ይህ የፌዴራል ስቴት ስትራክቸር ነው ማለት ነው። ቅድም እንዳልነው ይሄ አሁን ፌዴራል ስቴት ስትራክቸር የዩኒተሪ ስቴት ስትራክቸር ሆሞጂኔስ ነው ብለናል አይደለ? ለፌዴራል ስቴት ስትራክቸር ግን ሄትሮ ነው። ሄትሮጂኔስ ሶሳይቲ ሲኖር ማለት ነው። ለምንድን ነው ሄትሮጂኔስ ስንል? የተለያዩ ብዙ ማለት ነው። ስለዚህ የተለያዩ ማህበረሰቦች፣ በጣም ብዙ ማህበረሰቦች በሚኖሩበት ሰዓት ላይ እነዛ ማህበረሰቦች ለማስተዳደር የሚመች ስርዓት ይሄ ፌዴራል ስቴት ስትራክቸር ነው ማለት ነው። ሌላው ዳይቨርሲቲ ኤንድ ሰልፍ ሩል። ይሄ ደግሞ ብዝሃነትና የራስ አገዛዝን ይጠብቃል። ሰክሰስፉሊ አኮሞዴትስ ኢንተርናል ሪሊጅን ኤንድ ኢትኒክ ዳይቨርሲቲ ባሎዊንግ ሪጂናል ሰልፍ ገቨርንመንት። እንግዲህ ብዝሃነትን ይጠብቃል ስንል ክልላዊ የራስ አገዛዝን በመፍቀድ ውስጣዊ ይሄ ሃይማኖታዊ፣ ጎሳዊ ብዝሃነትን ይጠብቃል ወይም ያስተናግዳል ማለት ነው። ሰዎች የራሳቸውን ሃይማኖት በፈለጉት መንገድ ማከናወን ይችላሉ፣ ሌሎቹን እስካልነኩ። እንዲሁም ባህላቸውን ምናቸውን ማንጸባረቅ ይችላሉ ማለት ነው በፌዴራል ስርዓት ውስጥ ማለት ነው። እንዲሁም ሰልፍ ራስን በራስ ማስተዳደር መብት ሁሉ ይሰጣቸዋል። በዩኒተሪ ስቴት ስትራክቸር ግን ሆሞጂኒየስ ሶሳይቲ ስለሆነ የፌዴራል ኦር ሴንትራል ገቨርንመንት የሚሰጣቸውን ነገር ነው በብዛት ሊቀበሉ አክሴፕት ሊያደርጉ የሚችሉት ማለት ነው። በዚህ ጊዜ ብዝሃነት፣ ራስን ማስተዳደር፣ የሃይማኖት ስርዓት ማካሄድ፣ እያንዳንዱ ነገር ይፈቀዳል። ይሄም አንዱ ጥቅሙ ነው። ሌላኛው ኢምፕሩቭድ ገቨርናንስ የተሻሻለ አስተዳደር ማለት ነው። ሶ ዚስ አሎውስ ሪጅንስ ቱ ዴቨሎፕ ኤንድ ኢምፕሊመንት ፖሊሲስ ቴለርድ ቱ ዜር ስፔሲፊክ ሎካል ኒድስ። እንግዲህ ክልሎች ለራሳቸው አካባቢያዊ ፍላጎት የተበጁ ፖሊሲዎችን እንዲያዘጋጁና እንዲተገብሩ ይችላሉ ማለት ነው። ስለዚህ ለራሳቸው የሚመቻቸውን ፖሊሲ መቅረጽ ይችላሉ። በተሰጣቸው በጀት ለራሳቸው የሚመቻቸውን መሰረተ ልማቶችን ማድረግ ይችላሉ። ስለዚህ ይሄ አንዱ አድቫንቴጅ ነው። ኢምፕሩቭድ ገቨርናንስ የፌዴራል ህገ መንግስት ማነው የፌዴራል ስቴት ስትራክቸር አድቫንቴጆቹ እነዚህ ናቸው። ሶ ዲስአድቫንቴጆቹን በምናይበት ሰዓት ላይ ዊክ ሴንትራል አውቶሪቲ አለ። ማዕከላዊ መንግስት የላላ ማዕከላዊ መንግስት ነው ያለው። ደካማ ማዕከላዊ መንግስት ሊኖራል ስልጣን የስ ሶ ዘ ፌዴራል ገቨርንመንት ሜይ ሰፈር ፍሮም ዲፊሽንሲ ኦፍ አውቶሪቲ ኦቨር ዘ ኮንስቲትዩዌንት ስቴትስ። እንግዲህ የፌዴራል መንግስቱ በተዋቀሩት ክፍለ ሀገራት ላይ የስልጣን እጥረት ሊገጥመው ይችላል ማለት ነው። አንዳንድ ጊዜ ክልሎች ላይ ታዘዙ ሊችሉ ይችላሉ። የስ እምቢ ሊችሉ ይችላሉ። የፌዴራል መንግስትን ትእዛዝና ህግ አልቀበልም ሊሉ ይችላሉ። ስለዚህ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ማለት ነው። አንዱ ዲስአድቫንቴጅ ይሄ ነው፣ ዊክ ሴንትራል አውቶሪቲ። ሌላኛው ኮንፍሊክት ኦፍ ሎውስ የህጎች ግጭትም ሊነሳ ይችላል። ሶ ዚስ ሊድስ ቱ ፖቴንሻል ኮንፊውዥን ኤንድ ኮንፍሊክት ኦፍ ሎውስ ቢትዊን ዘ ቱ ሌቭል ኦፍ ገቨርንመንት።
ይሄ ደግሞ በሁለቱ የመንግስት እርከኖች መካከል ሊፈጠር የሚችል የህጎችና ግራ የመጋባት ግጭቶች ሊፈጠሩ ይችላሉ ማለት ነው። የስ የህግ እንግዲህ የህግ ግጭቶች ሊነሱ ይችላሉ። በዛ ሰዓት ላይ የፌዴራል መንግስትና የክልል መንግስቶች ግጭት ውስጥ ሊገቡ ይችላሉ ማለት ነው። እንደነዚህ አይነት ነገሮችም ሊኖሩ ይችላሉ። የስ ኮንፊውዥን ኤንድ ኮንፍሊክት ኦፍ ሎውስ ይፈጠራል። ሌላኛው ዲስአድቫንቴጅ ብዙ ጊዜ ፈተና ላይ እነዚህ ይመጣሉ። ኮንፍሊክት ኦፍ ሎው ኦር ኮንፊውዥን ኦፍ ሎውስ ብለን እንይዛለን ማለት ነው። ሶስተኛው ሃይ ኮስት አለው። ቅድም እንዳልነው ያ ኮስት ኢፌክቲቭ የሆነው ዩኒተሪ ስቴት ስትራክቸር ነው ብለናል። ይሄ በፌዴራል ስቴት ስትራክቸር ከፍተኛ ወጪ የሚያወጣ ስቴት ስትራክቸር ነው። ሶ ኢት ኢዝ ኤክስፔንሲቭ ዲው ቱ ዘ ዱፕሊኬሽን ኦፍ ሰርቪስስ ኤንድ አድሚኒስትሬቲቭ ቦዲስ አት ቦዝ ሴንትራል ሪጅናል ሌቭልስ። አያችሁ በሁለቱም ማዕከላዊና ክልላዊ ደረጃዎች የአገልግሎትና የአስተዳደር አካላት መደጋገም በመኖሩ ከፍተኛ ወጪ ያስወጣል፣ ውድ ነው ማለት ነው። የስ ለምሳሌ የፌዴራል መንግስት ፍርድ ቤት ይኖራል፣ የክልል መንግስታት ፍርድ ቤት አለ። የፌዴራል መንግስት የመጀመሪያ ፍርድ ቤት አለ፣ የክልል መንግስታት የመጀመሪያ ፍርድ ቤት አለ። የክልል መንግስት ወደ ላይ እየሄድን ስንሄድ ለክልሎችም ልክ እንደዛው አላቸው ማለት ነው። ስለዚህ እዛ ፌዴራል መንግስት ጋር ያለው ክልሎች ጋር አለው። ያ ማለት መደጋገምና ለወጪ ይደረጋል ማለት ነው። ስለዚህ ሃይ ኮስት ያለው። የመጨረሻው ጂኦግራፊካል ሪኳየርመንት፣ ይሄ የጂኦግራፊያዊ ቅድመ ሁኔታ አንዱ ሌላኛው የፌዴራል ስቴት ስትራክቸር ዲስአድቫንቴጅ ነው። ሶ ጀነራሊ አንፊት ፎር ስቴት ዊዛውት ጂኦግራፊካል ኮንቲኒቲ ኦር ሴፓሬትድ ቴሪቶሪ። ይህ ደግሞ የጂኦግራፊያዊ ቀጣይነት ላይ የተለያዩ ግዛቶች ላላቸው ሀገራት በአጠቃላይ የማይመች ነው፣ የተለያዩ ግዛቶች ላላቸው ማለት ነው። ስለዚህ ጂኦግራፊካል ቴሪቶሪው የተጠበቀ ለሆኑ ለምሳሌ ኢትዮጵያ የራሷን የሆነ ድንበር የተረጋገጠ የድንበር ያላት ናት አይደለ? በሰሜን በደቡብ በምስራቅ በምዕራብ በኩል ከየት እስከየት የኢትዮጵያ ድንበር ነው፣ የት ነው ያዋስን የሚለውን የሚታወቅ ነው። ስለዚህ እንደነዚህ አይኑ ሀገራት አመቺ ነው፣ ለሌላቸው ሀገራት ግን አይሆኑም ማለት ነው። ይሄ ዲስአድቫንቴጆቹ እነዚህ ናቸው ማለት ነው። ኦኬ የመጨረሻው ኮንፌዴራል ስቴት ስትራክቸር ነው። ይሄ ቅድም እንዳልኳችሁ ኮንፌዴራል ስቴት ስትራክቸር እንደ የሀገር መዋቅር ውስጥ ይገባል አይገባም የሚለው ትንሽ ውዝግብ ውስጥ የሚከት ነው ይሄኛው ማለት ነው። የስ ግን እኔው ምንድን ነው ኮንፌዴራል ስቴት ስትራክቸር? ከሶስቱ በጣም ትንሽ የሚተገበረው ይሄኛው ነው። ኮንፌዴራል ስቴት በብዛት የሚተገበረው ዩኒተሪ ነው ብለናል። በሁለተኛነት ፌዴራል። ሶ ዴፊኒሽን ፓወር በምናይበት ሰዓት ላይ ይሄ በኮንፌዴራል ስቴት ስትራክቸር ዩኒየን ኦፍ ሶቨሬንስ ይለናል። እንግዲህ ይሄ ዩኒየን ህብረት ማለት ነው አይደለ? ስለዚህ የሉዓላዊ ሀገራት ህብረት ነው። ኮንፌዴራል ስንል ራሳቸውን የቻሉ ኢንዲፔንደንት የሆኑ ሉዓላዊ ሀገራት ህብረት የሚፈጥሩበት ነው ማለት ነው። ህብረት ነው የሚፈጥሩት። አስተውሉ፣ እዚህ ጋር የበላይ ቦስ የለም። የበላይ ሆኖ ሚያዝ ልክ እንደ ፌዴራል ወይ ሴንትራል ገቨርንመንት የበላይ ሆኖ ሚያዝ የለም። ምክንያቱም እነዚህ ራሳቸውን የቻሉ ሀገራት ለአንድ ዓላማ ነው የሚሰባሰቡት ማለት ነው። ለአንድ ዓላማ ሲባል ለምሳሌ ራስን ከጥቃት ለመከላከል ዲፌንስ ሊሆን ይችላል፣ ለኢኮኖሚ ሊሆን ይችላል፣ ለዴቨሎፕመንት ሊሆን ይችላል። ስለዚህ እንደዛ ህብረት ይፈጥሩና ራሳቸውን ግን የራሳቸውን ሉዓላዊነት ግን እንደጠበቁ ማለት ነው። ሶ ኤ ኮንፌዴሬሽን ኢዝ ኤ ቮለንተሪ አሊያንስ ኦፍ ኢንዲፔንደንት ሶቨሬን ስቴት ኦፍ ፎር ኮመን አክሽን። አያችሁ እንግዲህ ኮንፌዴራል ስንል ለጋራ ተግባር ልክ ለጋራ ተግባር ስንል ቅድም እንዳነው ላይክ ዲፌንስ እንደ መከላከያ ያለ ነገር ለመፍጠር ማለት በፍቃደኝነት የተባበሩ ነፃና ሉዓላዊ ሀገራት ጥምረት ነው ማለት ነው። ጥምረት ነው የሚፈጥሩት። የስ ዩኒየን ኦፍ ሶቨሬን ይህንን ያዙ። ኮንፌዴራል ላይ መገለጫዎቹ እነዚህ ናቸው። ሌላኛው ሶቨርኒቲ ሪቴንድ ይልናል። ይሄ ሉዓላዊነታቸውን ግን ማስጠበቅ ነው። ሉዓላዊነታቸው አይነገም አይገረሰስም ማለት ነው። ሶ ኢች ሜምበርስ ስቴት ኪፕ ኢትስ ፉል ኢንዲፔንደንስ ኤንድ ሱፕሪም ፓወር። ሶቨርኒቲዎቹን አያስነኩም። ለምሳሌ የአውሮፓ ህብረትን በምናይበት ሰዓት ላይ በአውሮፓ ህብረት ውስጥ ያሉ ሀገራት ሁሉ ራሳቸውን የቻሉ ሶቨሬን ሀገር ናቸው፣ ፉል ኢንዲፔንደንት ናቸው ማለት ነው። ማንም ሀገር ውስጥ ጣልቃ አይገቡም። ግን ጥምረት የፈጠሩት በምንድን ነው? በኢኮኖሚ ለምሳሌ ራሳቸው አውሮፓ ህብረት ምን ፈጥሯል? የራሱ የመገበያያ ገንዘብ አለው አይደለ? ዩሮ የሚባለው ማለት ነው። ስለዚህ ዩሮ አያችሁ ለምን ዓላማ ነው? በኢኮኖሚ ዘርፍ ላይ የራሳቸውን ተጽዕኖ ለመፍጠር ማለት ነው። እንደዚህ ሲሆን ኮንፌዴራል ይባላል ማለት ነው። ኦኬ ስለዚህ ሌላ መገለጫው ምንድን ነው? ዊክ ሴንተር። አያችሁ
ይሄ የላላ ማዕከላዊነት ማለት ነው። ስለዚህ ደካማ ማዕከል ብለን ማለት እንችላለን። ያ ማለት ዘ ሴንትራል ኮኦርዲኔቲንግ ቦዲ ኢዝ ታይፒካሊ ቬሪ ዊክ ኤንድ ሃዝ ሊሚትድ ፓወር ምናለን ይሄ አስተባባሪው አካል የሚባል ሴንትራል ፓወር እዚህ ጋር እንግዲህ የሚያስተባብረው ዋናው አካል ማለት። ስለዚህ ይህ አስተባባሪው አካል በጣም የላላ ወይም ደካማና ውስን ስልጣን ያለው ማለት ነው። ስለዚህ አንድ ሀገር ካልፈለገች ያንን ነገር አለማድረግ መብቷ ነው። የሚያስገድዳት እና የሚጫናት ማንም የለም። ቢኮዝ ሶቨሬን ናቸው ማለት ነው። ሶቨሬንነታቸውን ሪቴንድ ማድረግ ይችላሉ ስላለ ማለት ነው። ይሄ የኮንፌዴራል ገቨርንመንት መገለጫዎች እነዚህ ናቸው። አውቶሪቲና ኦፕሬሽኑን ስናይ ስልጣንና አተገባበሩን በምናይበት ሰዓት ላይ ዴሌጌትድ ኦንሊ ይነላል እዚህ ጋር። ስለዚህ ምንድን ማለት ነው? the center's authority is entirely dependent on what the member states anonymously agree to delegate። እንግዲህ በውክልና ብቻ ነው የሚሆነው። ያ ማለት ስልጣን በአባል ሀገራቱ በሙሉ ስምምነት ለመስጠት በሚወስኑ ነገር ላይ ብቻ በሚወስኑ ሀገራት ላይ ብቻ እየተወከለ ነው እንጂ ያንን ነገር ለምሳሌ አንድ ሀገር እኔ አልፈለግኩም ያለችውን ነገር እሷ ላይ እንዲተገበር የሚደረግ ሕግ አይኖራቸውም። ያንን የአውሮፓ ህብረትን በአውሮፓ ህብረት ውስጥ ለምሳሌ አንዷ ሀገር አውሮፓ ህብረት ሊያወጣ ላለው ሕግ ታዛዥ ባትሆን ያ ሕግ እሷ ላይ አይፈጸምም ማለት ነው። በተወከሉት ሀገራት ላይ ብቻ ተፈጻሚ ይሆናል ማለት ነው። ሌላኛው ኮንሰንሰስ ሪኳየርድ፣ ይሄ ደግሞ የጋራ ስምምነት ያስፈልጋል። ውሳኔ ለመወሰን የጋራ ስምምነት ያስፈልጋል ማለት ነው። ዲሲሽን ሜኪንግ ሪኳየር ኮንሰንሰስ ኦር ኤ ሃይ ዲግሪ ኦፍ አግሪመንት አማንግ ኦል ሜምበር ስቴት። አያችሁ ውሳኔ ለመወሰን ግዴታ የሁሉም አባል ሀገራት ድምፅ ወይም ስምምነት ያስፈልጋል ማለት ነው። ስለዚህ ካልተስማሙ አይተገበርም። የበላይ ሆኖ ፓወርን ከላይ ወደታች የሚያወርድ አካል ስለሌለ ማለት ነው። ሌላኛው ሎስ አሬንጅመንት ዘ ስትራክቸር ኢዝ ኮንሲደርድ ሎስ ኤንድ ኢን ሞደርን ታይምስ ኢት ኢዝ ኦፍን። አያችሁ ቅድም ያልኳችሁ ይችላል። አሁን ባለው የዘመናዊ እሳቤ መሰረት እስካሁን አከራካሪ ሆኖ የዘለቀው ምንድን ነው? ዲቤትድ አስ ቢንግ ሞር ኦፍ አን ኦርጋናይዜሽን ኦር አሊያንስ ዛን ኤ ትሩ ታይፕ ኦፍ ስቴት። እንደ አንድ ሀገር የምትመራበት የሀገር መዋቅር ነው ወይስ ኦርጋናይዜሽን ተቋም ነው፣ ህብረት ነው፣ አሊያንስ ነው የሚለው ክርክር እስካሁንም አለ። ቢኮዝ ልክ ፌዴራል ስንል ራሳቸውን የቻሉ የሚጠሩ ሀገራት አሉ። ፌዴራል የሚባሉ እነንትና ዩኒተሪ ሲባል እነዚህ ሀገራት እያለን እንጠራለን። ልክ እንደዚህ ኮንፌዴራል የምትባል አንድ ሀገር ግን የለችም። ኮንፌዴራል ሀገራት ተሰባስበው የሚመሰርቱት ጥምረት ህብረት ነው እንጂ የሀገር መዋቅር አይደለም ማለት ነው። ስለዚህ ለዛም ነው ጥቂት ምሳሌዎች ብቻ ናቸው እዚህ ውስጥ የሚጠቀሱት ማለት ነው። ሶ ዘ ሜን ጎል ኦፍ ዚስ ኮንፌዴራል ስቴት ስትራክቸር ምንድን ነው ብለን ስንል ጎልስ ኤንድ ስታተስ፣ የመጀመሪያው ጎሉ የሚቋቋሙበት ህብረት የሚፈጥሩበት የመጀመሪያው ለምንድን ነው? ኮመን ዲፌንስ ለማቋቋም ነው፣ የጋራ መከላከያን ሴኪሪቲ። ስለዚህ የጋራ ደህንነታቸውን ለማስጠበቅ ኮመን ዲፌንስ ይመሰርታሉ ማለት ነው። ኮሚኒኬሽን ሊንክ ሊፈጥሩ ይችላሉ። የመገናኛ የራሳቸውን የመገናኛ እንትንን ሊፈጥሩ ይችላሉ ማለት ነው። ስለዚህ ሌላኛው ኮሜርሻል ፕራክቲስስ ቀደም እንዳለው ይሄ የንግድ ግብይትን ለማቀላጠፍ ብለው ህብረት ሊፈጥሩ ይችላሉ። ካልቸራል ዩኒቲ ሊሆን ይችላል። እነዚህ ነገሮች ሁሉ በዚህ ውስጥ ይጠቀሳሉ ማለት ነው። ኦኬ ሌላኛው ሞደርን ስታተስ በምናይበት ሰዓት ላይ አሁን ባለው የዘመናዊ ሁኔታውን በምናይበት ሰዓት ላይ ኢን ዘ ሞደርን ወርልድ ኮንፌዴሬሽን ኤግዚስት ፕራይመሪሊ አስ ኤ ፎርም ኦፍ አሶሲዬሽን ኦር ኦርጋናይዜሽን። አያችሁ። ስለዚህ አሁን ያለው በዘመናዊ እሳቤ መሰረት ይህ ኮንፌዴራል ብለን የምንለው ህብረትና እንደ ቡድን ልክ እንደ የሆነ ተቋም ነው እንጂ ራሱን የቻለ ሀገራት የሚመሩበት ኤሌመንት አይደለም። ኦፍን ዊዛውት ስትሮንግ ስቴት ኤሌመንትስ ዊዛውት ነው ያለው እዚህ ጋር አይደል። ስለዚህ ይህን በዚህ ማየት እንችላለን ማለት ነው። ምክንያቱም አንድ ሀገር ለመባል ራሷን የቻሉ ኤሌመንቶች አሏቸው አይደለ። ይሄ ኮንፌዴራል ስንል ግን የተለያዩ ሀገሮች ናቸው። ሁሉም ራሳቸውን የቻሉ ኢንዲፔንደንት ሶቨሬን ናቸው። ከዛን አንድ ይመጡና ምን የጋራ ለምሳሌ ዩሮፒያን ዩኒየን እዚህ ውስጥ ኮመን ኤግዛምፕል ተደርጎ የሚጠቀሰው የአውሮፓ ህብረት ነው። ለኮንፌዴራል ስቴት የዩሮፒያን ዩኒየን ነው ማለት ነው። ዩሮፒያን ዩኒየን ራሱን
ራሱን ለምሳሌ የአውሮፓ ህብረት ብቻ የራሳቸው ያቋቋሙት የገንዘብ አለ አይደል ዩሮ የሚባለው። ስለዚህ ያ ዩሮ አሁን ለምንድን ነው ኢኮኖሚካሊ ትልቅ ነው፣ ተጽዕኖ የሚያሳድር ነው በዶላር ላይ። እንደዚህ ያሉ አላማዎች ኑሮ ሲቋቋም ኮንፌዴራል ይባላል ማለት ነው። ስለዚህ ይሄ እነዚህ አባል ሀገራት ናቸው ኮንፌዴራል ስቴት ብለን የምንላቸው። እዚህ ጋር 27 የአውሮፓ ሀገራት አሉ። 27 ካንትሪስ ዊዝ ከለርፉል ፍላግስ። እነዚህ የአውሮፓ ህብረት ዩኒየን ማፑ ይሄ እነዚህ ሀገራት ናቸው ማለት ነው የፈጠሩት። ስለዚህ ይህን ያህል ለዛሬ ካየን ይበቃናል። ጥሩ ነገር እንዳገኛችሁ ገምታለሁ።